ባየር ላይ ነብያችን ሰለላሁ ዐለይሂ ወሰለም ኢትዮጵያዊቷ እናታቸውን ኢትዮጵያዊ እናት እንዳላቸው ታውቃላችሁ። ነብዩ ሰለላሁ ዐለይሂ ወሰለም ያሳደገቻቸው ኢትዮጵያዊ ሴት ነች ሞግዚታቸው። የሙሴን ነብይነት የመሰከረ የሙሴን ነብይነት የመሰከረ አንድ ነብይ ይስተየቃ ከመጽሐፍ ቅዱስ ሙሴ ከመላኩ መጀመሪያ አንተ መልስልኝና ከዛ ከእስልምና በፊት ከነብዩ መሐመድ በፊት እስልምና አሁን እኔ ባቀረብኩልህ ነገር ተጠይቀኝ። እሺ ይሄኛው ደግሞ የጦር ዘረፋዎች የሚለው ሱረቱል አንፋል ይስአሉና 10 ቁጥር 12 ላይ ያለው 12 ላይ ያለው إذ يوحي ربك إلى الملائكة أني معكم فثبتوا الذين آمنوا سألقي في قلوب الذين كفروا. إيش السلام ديت لك؟ أنا زاويري مسكان. كومنت رأي بلاش نبري صافش. بتاعهم معرفش. ይቅርታ እኔ ውሸት ያልኩህ ሰባት ይቻላል ስለጋብቻው አይደለም። የገባችው ልጅ ልታሸድ የገባችው ልጅ ለአጋጣሚ ገብቻቸት ነበር። ነገር ግን ታምንም የለቀቀችው ነገር የለም። አዲስ አካውንት እያስከፈታችሁ በቃ አሸደች የምትሉ ነገር አይ ብቻ ጥሩ አይደለም። ለእናንተ ራሱ አይጠቅማችሁም ይሄ ነገር። እውነትን ይዛችሁ ቆሙ። ጨረሽ ልናገር? አይ ጨረስኩ። አመሰግናለሁ ስላዳመከኝ። እኔ እንዳስከፈትኳት ማስረጃ አለሽ? አይ ብዙ ማስረጃ እሷ ላይ ላይኖረኝ ይችላል፣ ግን በቤቷ ገብቼ ያየኋት አዲስ አካውንት ነው። ሳታውቂ በሰው ላይ ለምን ታወሻለሽ? ጥሩ ነው። ትልቅ ልጅ አይደለሽ? አዎን ታዝቀደም ብዙ ያየሁ ነው። በቤት ብዙ ጊዜ እከታተልሃለሁ እኮ አንድ መልሰን ገብተን ስናያቸው ሙስሊም ናቸው። ገብተን ስናያቸው የሚያሸዱት ሙስሊም ናቸው በቤታቸው። እኛ አስከፍተን አካውንት ከዚያ በኋላ እንደዚህ እንደሚሰሩ እናንተ እየነገርሽን ነው። እኔ ይሄን ስራ አላውቅም እንዲህ የሚያደርግ ነገር ግን ለካ በክርስቲያን እንትን አሉ ሲባል ጊዜ ይሄን ያደርጋሉ። የኛ እኮ ለምሳሌ እንደማሸድ ዝም ብሎ የሚሸድ አዳምጪ ልናገር ነው። ወረበል ከዕባ አላህ ምስክሬ ነው። እንደው የውል ቂያማ አላህ ይጠይቀን። እስኪ ተረጋጊ። ምንም ማድረግ አይቻልም። ይሄ ሃይማኖት እኮ ነው፣ ህይወት እኮ ነው። እንዴት ነው እኛ ሰውን ሄደን ወላሂ እንደዛ እናደርግም እንደማናደርግም ታውቃላችሁ፣ ያውቃሉ። ግን ሲጨናነቁ ጊዜ ምን ማለት ነው? ለካ እንዴት ታደርጋላችሁ? እኛ ይሄን ቋንቋ እንዳውቀው ወረበል ከዕባ እንዳውቀው እንደዚህ ሰዎችን እስልምና ሳይፈልጉ ኑ ሸሃዳ ያዙ እንደዚህ ይበሉ እንደዚህ አካውንት ከፍታችሁ ሐዲስ ምናምን ላኢላሃ ኢላ ለምንድን ነው እንደዚህ የምናደርገው? ይልቁንስ ያው ትምህርትን ሰምተው አዳምጠው ሲረዱ ጊዜ የሚሰሙ ናቸው። ከእኛ ጋር ትምህርት አለ፣ ከእናንተ ምሮች ጋር ዘለፋና ስድብ አለ። ቁጭ ብለው ክርስትናን አስተምረው እንዳው ከዚያ በኋላ አሃ ክርስትና ገብቶኝ ብሎ ክርስትና የተቀበለ አንድ ሰው ታወት ትችላላችሁ። ከይቅርታ ጋር ማለት የለም ወፍ ቁጭ ብለው 24 ሰዓት መሐመድ እንደዚህ እያሉ እንደዚህ ያወሩ የሚሉት ይሄን የሚያደርጉት ለምንድን ነው? ክርስትናን ከዚያ በኋላ ሰው ተረዳ ተቀበለ ልትል ነው? በዛ በፍጹም ይሄን የሚያደርጉት ሰዎች ወደኛ መጥተው ስለ ነብዩ መሐመድ እንዳይሰሙባቸው፣ ስለ ትምህርታቸው እንዳይሰሙባቸው፣ የነብያትን መንገድ ዳግም ለትውልድ ያደሱትን ታላቅ ነብይ መጥተው አስተምሮታቸውን እንዳይሰሙባቸው ጆሮአቸውን ለማደንቆርና ወላሂ ለመዝጋት ነው፣ ለሌላ አይደለም። እዛች አለ አይደል? ለዚህም አንዳንድ ልጆች ያመጡ ገስት ላይ ያስቀምጡና ሀቺ ክርስትናን ተቀብላ ይሉላቸዋል። ምን ያክል እንደሚጫወቱባቸው ምን ያክል ህፃን አድርገው እንደሚያዩዋቸው ከዚህ መረዳት ትችላላችሁ። ወደ ትምህርታችን ጥያቄ ያለ ካለ ጠይቅ ይችላል። እሺ ኤድናም ጥያቄ አለ? ሰላም ወሰ ሰላም ነው። እንዴት ነህ? ደህና ነው? እሺ በጣም ደህና ነኝ። ጥያቄ ነበረኝ። እሺ ኮሶ አሰላሙ አለይኩም። አንዴ ኤድናም ይቀጥልና ትቀጥላላችሁ ልጆች። ወሬሽ ሰላም ጥያቄ ምንድን ነው ኤድና? ይሰማል? ይሰማል። የእኔ ጥያቄ ምንድን ነው? ኢሳ ላይ ነው ወይ ደግሞ ኢየሱስ ላይ ማለት ነው። ኢየሱስ አሁን እንደ እስልምና አስተምሮ ነብይ እንደሆነ ነው የሚታመነው። በክርስትና ደግሞ አምላክ እንደሆነ ነው የሚታመነው። አሁን ነብይነቱን ስናይ ነብይነቱን ደግሞ መጽሐፍ ቅዱስ ላይ ስናነብ ደግሞ ነብይነቱን የማያሳይ ነገር ስላለ አምላክነቱን ብቻ ነው የሚገልጽ የማየውና እሱ ነገር እንዴት ታየዋለህ አንተ? ለምሳሌ አሁን ጥቅሳውን ልስጥህ። ሉቃስ 1:35 ላይ አሁን መልአኩም መልሶ እንዲህ አላት ይላል፣ ማርያምን ማለት ነው። መንፈስ ቅዱስ
እሺ ተቆርጧል መሰለኝ። ትንሹ ጥያቄ ምንድን ነው? እስኪመጣ ድረስ ሄሎ 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 ይሰማል? እሺ ይሰማል። እሺ ቀጥል አሁን። እሺ ኤድና ጥያቄ ነብይ ነው ካልን መልአኩ ያላት ግን ለማርያም አሁን ያመጣው ጥቅስ ነብይ ነው ካልን ማለት ነው ደግሞ አምላክ ነው። እሺ አሁን ያመጣው ጥቅስ ላይ እንዳውም ኢየሱስ ክርስቶስ አምላክ እንዳልሆነ በግልጽ የሚያሳይ ጥቅስ ነው። ገብቶሃል? የኔ ጥያቄ አንድ ሰው ሶላት የማይሰግድ ሰው ሻሃዳ ማስያዝ ይችላል ነበር? አይችልም ማለት ነው። ሶላት የማይሰግድ ሰው አይችልም ማልከኝ? ሶላት መስገድ ቢጀምርስ? ሶላት መስገድ ቢጀምር ወደ አላህ ተውበት አድርጎ ያ ልጅ ለማንኛውም ሶላት በሚሰግድ ሰው ሻሃዳ ያዝ። እስከዛሬ የሰራው ስራ ካለ ውድቅ ይሆንበታል ማለት አይደለም። ወንም ያ ልጅ አምኖበት እስልምናን እየሄደ እስከሆነ ድረስ ሶላት እስከጀመረ ድረስ የሰለመው ልጅ በሶላቱ ላይ የሻሃዳ ቃል አለ፣ የአንድ ሻሃዳ ይቆጠርለታል። ነገር ግን ሶላት የማይሰግድ ሰው ሻሃዳ ማስያዝ ይችላል ወይ ተብሎ ቢጠይቅ አይችልም። ለራሱ ሙስሊም አይደለም። ሙስሊም ያልሆነ ሰው መጥቶ አንድ ሰው መስለም ፈልጋለሁ እና እኔ ሻሃዳ ላስይዝ ማለት አይችልም ነው። እሺ ኤድና ማለህ ሉቃስ ወንጌል ምዕራፍ 1 ቁጥር 35 ነው ያልከው አይደለ? በመጀመሪያ ኢየሱስ ክርስቶስ መስገድ ብቻ እሺ አምላክ መሆኑን እንጂ ሌላ ነብይ መሆኑን ምናምን ሰው መሆኑን አያሳይም ያልከው ስህተት ነው። እሺ ቃል በቃል እኔ ሰው ነኝ ብሏል ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 8 ቁጥር 40። ያ ሰው መስገድ ቢጀምርሳ? ማሻአላህ መስገድ ከጀመረ ወንድም ያ ሰው ግን ስለሰለመው ልጅ ነው እየተናገርኩኝ ያለሁት። ይሄኛው መስገድ ጥሩ ጎበስ፣ ያኛ ግን የሰለመው ልጅ አስመልክቶ እየነገርኩህ ነው። ይሄ ልጅ የሰለመው ልጅ ከዚያ በኋላ በእስልምና አምኖበት ቀጥሎ ሶላቱን እየሰገደ እስካለ ድረስ በሶላት ውስጥ ሻሃዳ ቃል አለ። ተህያቱን ሲቀራ አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመድን አብዱሁ ወረሱሉሁ የሚለው የሻሃዳ ቃል። ስለዚህ ያ እንደ ሻሃዳ ይያዝለታል፣ ይበቃዋል። እሺ ኤድና አሁን ተከታተለኝ። እሺ ኢየሱስ ክርስቶስ እኔ ሰው ነኝ ብሎ በግልጽ ተናግሯል። ሌላም ነገራቶች አምላክ እንዳልሆነ የሚያሳዩ በርካታ ነገራቶችን ተናግሯልም አድርጓል። ተአምራቱን ከሄድን ተአምሩ ራሱ እሱ አይደለም። ስልጣን የሰራቸው ስራዎች ሁሉ የተናገራቸው ቃሉ ከአምላኩ ዘንድ የተሰጠ ቃል እንጂ ከራሱ አንዳች አልተናገረም። ሁሉም የአምላኩ ተሰጥኦ ከሆነ እርሱ ምንም ድርሻ አይኖረውም ማለት ነው። አድራሽ እንጂ ሌላ አይደለም። እንደዛም ያለው ነገር ምንም ነገር ሲሰራ ብታይ ምናልባት ኢየሱስ ክርስቶስ ስልጣን በሰማይና በምድር ሁሉ ተሰጠኝ ይናገራል። ስልጣን ተሰጥቶ ነው። ስልጣን ከተሰጠ አንድ አካል ቢሰራ የሚደንቅ ነገር አይደለም። እሺ አሁን የሉቃስን እንመልከተው። የሉቃስ የኔ ጥያቄ ማለት ነው መልአኩ ነው ለማርያም ሲያበስራት ካንቺ የሚወለደው የልዑል የእግዚአብሔር ልጅ ይባላል የሚል አለው። እሱ መልአኩ ነው እንጂ ያለው መልአኩ ስላላት ነው አሁን ያበስራት መልአኩ ነው እንደዛ ያለው ማለት ነው። የእግዚአብሔር ልጅ መባል እኮ ታዲያ አምላክ መሆኑን አይደለም የሚያሳየው፣ ፍጡር መሆኑን ነው እንደው የሚያሳየው። ምክንያቱም ፍጡሮች ናቸው የእግዚአብሔር ልጅ የሚባሉት። ዶክተር ኢየሱስ ክርስቶስ ከመወለዱ በፊት በርካታ የእግዚአብሔር ልጆች የተባሉ አሉ። የእግዚአብሔር ልጅ መባል እንደውም ፍጡር መሆኑን ነው ያ ነው። እስራኤል የበኩር ልጄ ነው ይላል እግዚአብሔር፣ ኤፍሬም የበኩር ልጄ ነው ይላል። ሌላም እንዲሁ መላእክቶች የእግዚአብሔር ልጆች ናቸው ተብሏል። አዳም የእግዚአብሔር ልጅ ተብሏል። ሉቃስ ወንጌል ማርቆስ ወንጌል የት ጋ ነው? ማርቆስ ላይ ማቴዎስ ላይ የመጨረሻው 30 ቁጥር 38 ላይ አዳም የእግዚአብሔር ልጅ እያለ ይገልጸዋል። እና ፍጡር ነው የእግዚአብሔር ልጅ የሚባለው። ፍጡር መሆኑን መገለጫ እንጂ እንዳውም ፈጣሪ መሆኑን የሚያሳይ አይደለም የእግዚአብሔር ልጅ መባሉ። እሺ አሁን እዚህ ጋር ሉቃስ ላይ ያመጣው ላይ ከ26 ጀምረን እንመልከተው። በስድስተኛው ወር መልአኩ ገብርኤል ናዝሬት ወደምትባል ገሊላ ከተማ መጣ። ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማን ይባላል? ማርያም ነበረ ይላል። መልአኩም ወደ እርሷ ከማን ዘንድ ተልኮ አለ? ኤድናም ከኔ ጋር ነህ? ኤድናም ሄሎ። እሺ ሌላ ጥያቄ ያለው ሲቀጥል። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ወራህመቱላሂ ወበረካቱ።
እዚህ ጋር ሐዲስ ነውና ሁለቱም ሰሂህ ነው። የመጀመሪያው ሐዲስ ኢማም ሙስሊም የዘገቡት ነው። ኢብኑ አባስ ባስተላለፉት ሐዲስ أن النبي صلى الله عليه وسلم كان يغتسل بفضل ميمونة رضي الله عنها أخرجه مسلم لا بل إلى دم أبو داود إمام النسائي سهيب له بزكوت حديث نهى رسول الله صلى الله عليه وسلم أن تغتسل المرأة بفضل الرجل أو الرجل بفضل المرأة وليغترفا جميعا إلى إيه من الوقت كيف تعبر عليه تنش تكاريه سلطايين له እሺ አንደኛው ስለ ወዱና ስለ ሻወር ሁለቱ የተለያዩ ይሆናሉ። አንዱ አይሰሙ እሺ ይሰማ ሐዲሶችን አምጣቸው እናያቸው። እሺ የመጀመሪያው ተኽሪጅ نهى رسول الله أن تغتسل المرأة عارنا؟ እንደዛ ነው። بفضل الرجل بفضل الرجل أو الرجل بفضل امرأته ስለ ሻወር ትጥበት ነቢያችን ሰለላሁ ዐለይሂ ወሰለም እናታችን አይሻ የዘገበችው አለ ሁላችን ኩና ነፍተሪፉ ማን يعني جميعا ሁላችንም ባንድ እየዘገነን ወይንም እየጨለፈን እንታጠብ ነበር ብላ የዘገበችው ስለዚያ ሊሆን ይችላል። እስኪ እንመልከተው። نهى رسول الله صلى الله عليه وسلم أن يتوضأ الرجل بفضل يعني طهور المرأة. لقيت رجلا صاحب النبي صلى الله عليه وسلم 4 سنين كما صاحبه أبو هريرة رضي الله عنه قال نهى رسول الله صلى الله عليه وسلم أن تغتسل المرأة بفضل الرجل أو يغتسل الرجل بفضل المرأة زاد مسدد وليغترفا جميعا. في هذا الحديث يخبر حميد بن عبد الرحمن الحميري أحد التابعين أنه لقي رجلا صاحب النبي صلى الله عليه وسلم 4 سنين كما صاحب أبو هريرة. وكانت صحبة أبو هريرة رضي الله عنه للنبي صلى الله عليه وسلم 4 سنين من عام فتح خيبر سنة 70 من الهجرة حتى توفي رسول الله صلى الله عليه وسلم. نهى رسول الله صلى الله عليه وسلم قال الصحابي المذكور هنا رضي الله عنه نهى رسول الله صلى الله عليه وسلم أن تغتسل المرأة بفضل الرجل أي بالماء الذي يتبقى من الرجل بعد غسله أو يغتسل الرجل بفضل المرأة أي بالماء الذي يتبقى من المرأة بعد غسلها. والمراد بفضل الماء هو الماء المتبقى بعد استخدامه على الأعضاء لا المتبقي يعني ولم يستخدم. وزاد مسدد أحد رواة الحديث وليغترفا جميعا أي ليأخذ الرجل والمرأة من الماء يعني من الإناء الذي يغتسلان منه حتى يفرغ الاثنان من الغسل. والاغتراف أخذ الماء باليد. وقد جاءت أحاديث تدل على جواز أن يتوضأ أن يغتسل الرجل بفضل وضوء المرأة والعاكس. في الصحيحين عن عائشة رضي الله عنها قالت كنت أغتسل أنا ورسول الله صلى الله عليه وسلم من إناء يعني بيني وبينه واحد فيبادر من حتى أقول دع لي قالت وهما جنبان. وفي السنن اغتسل بعض أزواج النبي صلى الله عليه وسلم في جفنة فجاء ليغتسل منها فقالت له إني كنت جنبا فقال إن الماء لا يجنب. ولعل من وجوه الجمع بين هذه الأحاديث أن يحمل حديث النهي على كراهية التنزيه لأن عندنا مسلم حديثه يعني كنزهنا عن ذات يتدلى عنه أتتطوي منه مكلكل النهي نار الله ماشي كراهنا من يسايا جمالا له አለው صحيح እየሰማሁ ነው እና ከከራህነት አንፃር ነው የተጠላ ነው ከሚለው ነው እንጂ ከንጽህና አንፃር የተጠበችበትና የተረፋት ወይም የታጠበበትና የተረፈ ነው የሚለው ያኔ ለመከልከል حرام ለማለት ሳይሆን መክሩነት ደረጃ የሚደርስ እንጂ ሌላ አይደለም። ያኛው እቺ እንደሚቻል ነው። ይሄኛው ባትታጠብበት መልካም ነው ከሚለው አንፃር እንጂ ክልከላን አይደለም። እሺ والأحاديث الأخرى لبيان الجواز ያኛው ደግሞ የታጠቡበት አንዱ ከሌላው ነብያችን ሰለላሁ ዐለይሂ ወሰለም ከሚሙ በተታጠቡበት አልከው ደግሞ እሱ እንደሚቻል ለማሳየት ነው። جمعا بين الأدلة أو يحمل النهي على الماء المتساقط على الأعضاء وليس المتبقى ولا مستخدم ወይንም በለት ቦታ ላይ ያረፈና የነካ ከሆነ ያንን ለመከልከል አስመልክቶ ነው። እንዳጠቃላይ ነብያችን ሰለላሁ ዐለይሂ ወሰለም ከመይሙና በተረፈ ውሃ ታጠቡ የሚለው መፈቀዱን ለማሳየት ነው። ያኛው ደግሞ ከንጽህና አንፃር በተተውት ያንን من باب التنزه ከነጽዳዳት ወይንም ከመጥራራት አንፃር ከራህነቱን ለመግለጽ ነው። እሺ
ስለዚህ ሁለቱ ሐዲሶች ማለት ብንታጠብም ችግር የለውም ማለት ነው። ያ አጠቃላይ ሙሉ ክልከላን አይደለም የሚያሳየው ማለት ነው። ያ ደግሞ ያረጋግጣል እንደሚቻል አይደል? ሙስሊም የዘገቡት ሐዲስ ቁማቸው እንዳትጠጡ ብትጠጡ ኖሮ እያሉ የተናገሩት አለ አይደለ? መክሩህነቱን ለማሳየት እንጂ እየከለከሉ አይደለም። ከልክ ክዱሄም እንደዚያ ነው። እሺ እሺ ከላይ ያለ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው፣ እንዴት ነው? አልሐምዱሊላህ። አንድ ትንሽ አስተምሮት ላይ ያገኘኋት አንድ እንትን አለች ስለ አርሽ ነው። ምክንያት አለው የአርሽ አፈጣጠር እኛ ከምንረዳው አይነት ትምህርት አይደለም። አርሽ ዘ ቢጊኒንግ ኦፍ ታይም ነው የሚሉት። ያው ዩኒቨርስ እና ምድር ከመፈጠሯ ከ50 ሺህ ዓመት በፊት ነው አርሽ የተፈጠረው ይላል። እንዴ ማን እንደሰ ያለው? እኔ አስተምሮት ላይ ነው ያየው። ሙስሊም ነው አይደል? ናም። እሺ ሰማይና ምድር ከመፈጠራቸው ከ50 ሺህ ዓመት በፊት የሚል የለም። ሰማይና ምድር ከመፈጠራቸው በፊት ከ50 ሺህ ዓመት ተፈጠረ የተባለ ቃል ነው። ማስረጃ ቃል ነብዩ ሰለላሁ ዐለይሂ ወሰለም إن الله كتب مقادير الخلائق قبل خلق السماوات والأرض ب50,000 سنة. الله سماينا مدرن كما افتروا كأمسا شامت بفيت يفترتات الكل والثاني كلمة صفوت هلا أيه يزاني كلام بتفتر جزي كلنا ندي صف نداززو بل حديث لا سيناقروا منه. أول ما خلق الله القلم قال له اكتب، قال يا رب ماذا أكتب؟ قال اكتب ما هو كائن إلى قيام الساعة. الله سبحانه وتعالى لما جمر جزي بيرن بفتر جزي بئر هو يصافره بئر من اللي صافره كزيام እስከ ዘመኑ ፍጻሜ ድረስ የሚሆነውን ሁሉ ጻፋለው። አላህ Subhanahu Wa Ta'ala ወደፊቱን ሁሉ የሚሆነውን ያውቃልና ያንን እንዲጻፍ ወሰነ፣ ተጻፈ ማለት ነው። ያ እና ሰማይና ምድር ልክ ነው። እዛ አስተምሮት ላይ ምን እንደሚል ታውቃለህ? ይሄኛው አርሽ የጊዜ መጀመሪያ ለሁሉም፣ ከዛ በኋላ ደግሞ ጊዜው ሲጀምር አዛታይ በዛው ሰዓት የምትጽንፍ ቀለም ሶስቱ አንድ ላይ ታብሌቱ ቀለሙና አርሽ አይነጣጠሉም በሚል ነበር ዘል አርሽ ከዚህ ዓመት በፊት ተፈጠረ የሚል የለም። ወንድ እንደዛ ነው። ኦኬ መጀመሪያ የተፈጠረው እሱ እንደሆነ ተገልጿል። በሌላ ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም ገልጸዋል። كان الله ولم يكن معه شيء ثم خلق العرش وكان عرشه على الماء كما قال النبي صلى الله عليه وسلم። እሺ ለማንኛውም ከዚህ ዓመት በፊት ተፈጠረ የሚል የለም። እሱ የመጀመሪያው ፍጡር ግን አርሽ ነው። የመጀመሪያው ፍጡር አርሽ ነው። ብዕር የሚለው ከሰማይና ከምድር አንጻር ነው። ብዕር አወል ማ خلق እሱ ነው። ቀለምን አላህ መጀመሪያ በፈጠረ ጊዜ እንጂ ማለት እንጂ አላህ መጀመሪያ የፈጠረው ቀለም ነው ማለት አይደለም። አላህ መጀመሪያ ቀለም በፈጠረ ጊዜ ብዕር ነው እና እሱ ብዕር ለምን እንደተፈጠረ ገብታችኋል። ዛሬ ላይ ምን እንላለን? ቀድሞ ተጽፏል እንላለና ያ ይጽፍ ዘንድ ነው። እሺ እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቃል አብ ልኬላ ያለው ይባል ስለሽ በየርክ ነበር ጥያቄሽ ነው። እሺ እሱን እንትን ነበረ ይሄ መቃመ ኢብራሂም የሚባለው ማለት ነው። እና መቃመ ኢብራሂምን ብዙ ሰዎች ለተወሰነ ሰዓት በእጃቸው ይዙትና ይቆማሉ ማለት ነው። እና ደግሞ ፊታቸው ምናምን ይደባበሳሉ ይዞት እና ይሄን ነገር ምንድነው አልገባኝም። ተገቢ አይደለም። መቃመ ኢብራሂም ብቻ ነው። መቃመ ኢብራሂም ማለት ኢብራሂም የቆመበት ቦታ ነው። አይዋ እሷን ለምንድነው ለረጅም ሰዓት ይዟት የሚቆሙትና እና ፊታቸውን ያባብሳሉ እንዲህ ሰውነታቸው ምናምን እና እኔም እንደዛ ሂጅ ነበር ከሴትዮዬ እና እንደዛ እንዳረጋ አረገችኝ። እኔ ስላልገባኝ ነው። ይህን እንድናደርግ የሚያዝ የቁርአንም ሆነ የሐዲስ ማስረጃ የለም። ገብታችኋል? መቃሙ ኢብራሂም ዓለይሂ ሰላም የቆመበት ቦታ ኢብራሂም ዓለይሂ ሰላም ካዕባን በሚሰራበት ጊዜ እንደ መሰላል ሆኖ ያገለገለው መቃም የቆመበት ቦታ ነው። የሚገርማችሁ ይሄ ተአምር ነው፣ ድንቅ ተአምር ነው። ኢብራሂም ዓለይሂ ሰላም ካዕባን እየሰራ ባለበት ጊዜ ከፍታው በጨመረ ቁጥር ከታች የቆመበት ድንጋይ ነበር። ያ ኢብራሂም የቆመበት ድንጋይ ኢብራሂምን ከፍ ያደርገው ነበር። አላህ ሱብሓነሁ ወተዓላ ወደ ላይ እንዲነሳለት አድርጎታል። የኢብራሂም የእግሩ ፋና እስካሁን ድረስ አለ።
በድንጋዩ ላይ ማለት ነው። የኢብራሂም የእግሩ ፋና የቆመበት መቃሙ ኢብራሂም እስካሁን ድረስ አለ። የኢብራሂም ዓለይሂ ሰላም የእግሩ ፋና እስከ ዘመኑ ፍጻሜ ድረስ ይቆያል። አይገርም? አላህ በቁርአን ላይ ጠቅሶታል። ወተኺዙ ሚን መቃሚ ኢብራሂም ሙሰላ፣ ከኢብራሂም መቆሚያ አጠገብ ሶላት መስገጃን ቦታ ያዟል። ገብታችኋል? ያንን እንደ ተበሩክ ማድረግ በፍጹም አይቻልም። ከእርሱ ጋር ካመከነ መዳበስ መተሻሸት ከእርሱ ጋር ይገራል። ላሳያችሁ መቃሙ ኢብራሂም ምናልባት ያላያችሁ ሰዎች ካላችሁ እኔ በአካላችሁ አሉ። አልሐምዱሊላህ የዛኔ መቃሙ ኢብራሂም አቻሉ ላሳያ መቃሙ ኢብራሂም ብዙ ሰዎች ሽንት ቤት ገብተው በወጡበት ውሃ ውዱእ ያደርጋሉ እና ይህ ይቻላል ወይ? ያደርጋሉ። ንጹህ ከሆነ ችግር የለም። ሸጊቱ ያው እና እዚህ ጋር በዚች ነገር ውስጥ ተከቦ ታገኛላችሁ። ምናልባት መካ ከሄዳችሁ ከካዕባ አጠገብ ነው ያለችው ካዕባ እዚህ ጋር። ይሄ ነው የኢብራሂም እህት አንድ አዳምጭ ከይቅርታ ጋር ያው እና እዚህ ጋር መቃሙ ኢብራሂም ያው እና ይሄ ሁለቱ የእግሩ ፋና ይታያችኋል። ይህ ኢብራሂም ዓለይሂ ሰላም በቆመ ጊዜ ካዕባን እየሰራ ይህ የእግሩ ፋና ነበር። አንተ ያ ሱብሃንአላህ እግሩ በጣም ትልቅ ነበር። አያችሁ ነብያችን ሰለላሁ ዐለይሂ ወሰለም አደም ሲፈጠር በጣም 30 ሜትር ሰው እንደሆነ ነግረውናል ሐዲስ ላይ። ከዚያ የሰው ልጆች ተክለ ሰውነት እየቀነሰ በተው ነው ዛሬ ላይ ሜትር ከምናምን የደረስ ነው። እና እዚህ ጋር የኢብራሂም ዓለይሂ ሰላም ዘመን እግር ይታያቸዋል። በጣም ትልቅ ነው። ሱብሃንአላህ። እንደአጠቃላይ ይህ መቃሙ ኢብራሂም ነው። የኢብራሂም የቆመበት ቦታ ነው። ይሄን እዚህ የተሻሹ እንደዚህ በረከት መፈለግ ከዚህ ይሄ ተገቢ አይደለም፣ አይቻልም። እሺ ጥያቄ ያለው ቀጥታ ይችላል። ሰላም እንዴት ነህ? ሰላም ደህና ነህ? አሉ ይመስገን። የሐዋርያት ሃይማኖት ነው ብላል እና ፕሩፍ ምንድን ነው? ሐዋርያቶች እኛ ሙስሊሞች ነን ይላሉ፣ ነቢያቶችም ሙስሊሞች ነን ይላሉ እኮ። ፕሩፍ ምንድን ነው? ከቁርአን ውጭ ከቁርአን ውጭ ጥያቄ ልጠይቅህና መጽሐፍ ቅዱስ ላይ ስለ ክርስትና ከመጽሐፍ ቅዱስ ውጭ ብለህ ያስኬዳል? የእምነት ባለቤት ነህ፣ ክርስቲያን ነህ አይደለ? እያልኩ ያለሁት ቁርአን ነብዩ መሐመድ እና ቁርአን ነው ፕሩፉ። ሌላ ምንም ፕሩፍ የለውም። ለዛ ከቁርአን ውጭ ያለህ ምንድን ነህ? ክርስቲያን ክርስቲያን። እሺ ክርስቲያን ነው። ይሄ ልጅ አብርሃምን ታውቀዋለህ? አውቀዋለሁ። በመጽሐፍ ቅዱስ ውጭ አብርሃም ማን እንደሆነ ማስረጃ አስተምስኪ። እስራኤላውያን አሉ ዊትነስ አልጠየቅኩም። ከመጽሐፍ ቅዱስ ውጭ እዚያ በፊት በነበረ መጽሐፍ አብርሃም ስለሚባለው ሰው ማስረጃ አስተምስኪ። ማን ነው አብርሃም? እየነገርኩ ነው። አብርሃም አብሯቸው የነበሩ ሰዎች ፕሩፍ አሉ። ሲወራረድ የመጣ ማስረጃ ሳይኝ ያ ትልቁ ላይ ከፍታ ሳይ ያላ የተጻፈ ነገር አሳይ። ሄሎ ወለካ ሄሎ ወይም በቃ ለቀይርም ችግር የለውም። ስም አታገኘው። ሙሴ ነብይ ነው አይደለም? የሙሴን ነብይነት የመሰከረለት ከሙሴ በፊት አንድ ማስረጃ አምጣ። አንድ ነብይ ያላ ያካሄድ ያወጣቸው እየነገርኩ እኮ ነው። እንደምን አሳይ። ከፍተህ ያው ትልቁ ላይ ተደርጋል። እኔ ትንሽ ላይ ሆኛለሁ። ማስረጃ ሳይ ለምትጠይቀው ጥያቄ መጽሐፍ ኦሪት አለ። ለምሳሌ መጽሐፍ ኦሪት ከአብርሃም በኋላ የመጣ ነው። ከአብርሃም በፊት ከነ ሙሴ በፊት የነበረ መጽሐፍ ነው የምፈልገው። አንተ ማስረጃ ከመጽሐፍ ቅዱስ አልፈልግም። ያ መጽሐፍ ቅዱስ እኮ አንድ መጽሐፍ አይደለም ወንድም። ስንት መጽሐፍ ነው ሳይሆን ጥያቄ ከብሉይ ኪዳንና ከአዲስ ኪዳን መጽሐፍ ቅዱስ ከነዚህ አልፈልግም። ሌላ ማስረጃ ነው ፈልገው። እርሊ ቸርች ፋዘርስ የእነሱን ልጠቅስልህ ይችላል። አይደለም ከሙሴ በፊት ከነበረ መጽሐፍ ነው ፈልገው። ሌላ መጽሐፍ እየነገርኩ እኮ ነው። ፊዚካል ኤቪደንስ ከሙሴ በፊት የነበረ መጽሐፍ ክፈትና አሳያው። ትልቁ ላይ ነው ወሬ አይደለም ማስረጃ። ያው ክፈት ሰማኛ መጀመሪያ
እኔ እየጠየቅኩ ያለሁት እና ያንተን ጥያቄ ልክ በዚያው ግልጽ አድርጌ ነው የጠየቅኩ። ከሙሴ በፊት የነበረ አንድ መጽሐፍ ክፈትና ስለ አብርሃም የሚናገር መጽሐፍ አሳየን፣ ወይም የሙሴ ነብይነት የሚናገር አንድ መጽሐፍ ከሙሴ በፊት ከፍተህ አሳየን። ያንተ መጽሐፍ ከመጽሐፍ ቅዱስ በፍጹም አልፈልግም። ይሄ አካሄድ ያስኬዳል? ስሜታዊ ወንድም ተረጋጋ። ለጥያቄው መልስ ብቻ ስትዝም ብለህ ከሙሴ በፊት የነበረ አንድ መጽሐፍ ግለጥና ስለ ሙሴ ነብይነት የመሰከረ አንድ ነብይ ማስረጃ አስጠር። እየነገርኩ ነው። አሁንም ተረጋጋ። እንድትነግረኝ ሳይሆን ከፍተህ እንድታሳይ ነው። እንድትነግረኝ ሳይሆን ከፍተህ አሳየኝ እያልኩ ነው። ትልቁ ላይ ነህ፣ ከፍተህ አሳይ። ፕሩፉን ነው እየነገርኩ ያለሁት እኮ። ማመን ያለ ማመን ያንተ ነው። ማስረጃ ከፍተህ አሳየን። ያንተን ወሬ አይደለም የምፈልገው፣ ማንበብ ነው የምንፈልገው። ሂስቶሪካል ስኮላርሽፕ ትቀበላለህ? ከአብርሃም በፊት ማነው ከሙሴ በፊት የነበረ አንድ መጽሐፍ አውጣና የሙሴን ነብይነት የመሰከረ አንድ ነብይ ማስረጃ አስጠር። ያላ እኮ እየነገርኩ ነው። የስኮላሮችን ትቀበላለህ ወይ? ሂስቶሪካል ስኮላርሽፕ ከሙሴ በፊት ከነበረ መጽሐፍ አንድ መጽሐፍ አውጣና አሳየና አሁን እያልኩኝ ነው። ችግር የለውም፣ ክፍተህ አሳየን። ያላ السلام عليكم وسو እኛ ቀጥል። ቆይ ማስረጃ ሊያመጣ ነው። ይሰማል? የሚነበብ ነገር ነው የምንፈልገው፣ ድምፅ አይደለም የምንፈልገው። ከፍተህ አሳየን። ከሙሴ በፊት የተጻፈ አንድ መጽሐፍ ስለ ሙሴ ነብይነት የመሰከረ አንድ ነብይ። ያላ እኮ ነገርኩ። ጁሾች የጻፉት መጽሐፍት አለ እንደዚህ ዶክመንተሪ ያልሆነ አሳየን። በፒዲኤፍ መልኩ አይደለም፣ በፒዲኤፍ መልኩ አይደለም። ከሙሴ በፊት የሙሴን ነብይነት አይሁዶች ጽፈዋል እያለ ነው ማስረጃ ያመጣልን። ስሜታዊ አትሁን ወንድም። አብሽራለሁ ነው፣ ችግር የለውም። ከሙሴ በፊት አይሁዶች ከሙሴ በፊት የሙሴን ነብይነት የመሰከረ ነብይ ማስረጃ ሊሰጠን። ነብይ አላልኩም፣ ስኮላሮች ናቸው። እኔ ጠየቅኩት እንደሱ ነው። እኔ እኮ ነብይ አይደለም የጠየቅኩት። እስልምና ከመሐመድ በፊት መኖሩ ፊዚካል ኤቪደንስ ሊሆን ይችላል። ሙሴ ነብይ መሆኑን ታምናለህ አንተ አይደለ? አምናለሁ። በጣም ጥሩ። ሙሴ ነብይነት ያምናል። የሙሴን ነብይነት የምፈልገው ከሙሴ መጽሐፍ ወይንም ከብሉይ ኪዳን ከአዲስ ኪዳን ሳይሆን ከሙሴ በፊት ከነበረ ነብያት መካከል የሙሴን ነብይነት የመሰከረ ከዚያ ከመጽሐፍ አንድ ማስረጃ ስጠን። ያላ ከመጽሐፍ ቅዱስ ውጭ ነው። ስኮላር እኮ አልኩ፣ ስኮላሮች አሉ። ሪተን ያልሆነ ነገር ችግር የለም። ማሳየን። ስኮላር ከሙሴ በፊት የነበሩ ስኮላሮች የጻፉትን ማስረጃ ሳየን። የሙሴን ነብይነት ችግር የለም። ያላ እሺ ብሩክ ሰላም። ሰላም ነው። እንዴት አመሻችሁ? እንዴት ነህ? ደህና ነህ? እግዚአብሔር ይመስገን። የኔ እንኳን ቀላል ጥያቄ ነው፣ ብዙም ያን ያህል እውቀት የሚጠይቅም አለም ግን ለኔ ሳልገባኝ ነው። ብሩክ ከላይ ያለህ መናገር ትችላለህ። ብሩክ ሚዩት ነህ መሰለኝ ነው። አይሰማችሁም? ብሩክ ከላይ ከይቅርታ ጋር ብሩክ አለህ? አዎ አለ።
ቡክ ነው የሚለው አንተ አይደለ? ብሩክ ነው። ኦኬ አንተ ነህ እንዴ? ቀጥልሽ። ከላይ ያለው ብሩክ ነው። ሁለቱም ብሩክ ናቸው። እሺ ጥያቄ ምንድን ነው? ቀጥል። እንትና አሰላሙ አለይኩም ስትባል ሌላ እምነት ማለይኩም ሰላም ወረህመቱላሂ ወበረካቱ አትልም እንዴ? ኦኬ በዑለሞች መካከል ሁለት ሀሳብ አለ። ግማሽ ዑለሞች ይቻላል መመለስ ያለ፣ ሌሎች ደግሞ ኢዛ ሰለመ ዐለይኩም አልየሁድ ወነሳራ ፈቁሉ ዐለይኩም አሉ። አይሁዶችና ክርስቲያኖች ሰላምታ ካቀረቡላችሁ በእናንተም ላይ ብላችሁ መልሱላቸው፣ ችግር የለውም ብለዋል። ወዐለይኩም ማለት በእናንተም ላይ ማለት ነው። እሺ ኦኬ እሺ ሙሉ ትርጉሙ ምንድን ነው የሚለው? አሰላሙ አለይኩም ወአለይኩም ሰላም ወረህመቱላሂ ወበረካቱ ስትሉ አሰላሙ ዐለይኩም ወረህመቱላሂ ወበረካቱ ማለት የአላህ ሰላም እዝነት በረከት በእናንተ ላይ ይስፈን ማለት ነው። እና ያን ቃል በእኔ ላይ ማደር የለበትም ብላችሁ ነው የምታስቡት እናንተ? ኦኬ አሁን ሰላምታ ስለማቅረብ በተመለከተ ነው። በዚህ ላይ ዑለሞች መካከል ሁለት ሀሳብ አለ አልኩህ መጀመሪያ ላይ ሰምተኸኝ ከሆነ ግማሽ ዑለሞች በትክክል ሰላምታውን ካቀረቡ ብትመልሱላቸው ችግር የለውም ብለዋል። ለምሳሌ አሰላሙ አለይኩም ወራህመቱላሂ ወበረካቱ ካሉ ወአለይኩም ሰላም ወራህመቱላሂ ወበረካቱ ቢባል ችግር የለውም ብለዋል። ሌሎች ደግሞ ምን አሉ? ነቢያችን ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ላይ የተናገሩት ነገር አለ። እርሱ ምንድነው? ኢዛ ሰለመ ዐለይኩም አልየሁድ ወነሳራ ፈቁሉ ወዐለይኩም ብለዋል። አይሁዶችና ክርስቲያኖች ሰላምታ ቢያቀርቡላችሁ ወዐለይኩም ብሏቸው በእናንተም ላይ በሏቸው ይላል። ገብቶሃል አይደለ? በእናንተም ላይ ልክ እነርሱ ሰላምታን ባቀረቡ ልክ በእናንተም ላይ ይሁን ማለት ነው። ገብቶሃል አይደለ? ይሄ ነው። ይሄን ያሉበት ምክንያት ለምንድን ነው? ይሄን ያሉበት ምክንያት ከዕለታት አንድ ቀን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አይሁዶች መጡና በእርሳቸው ቤት ምን እንዳሏቸው ተመልከቱ። የክፋታቸው ጥግ አሰላሙ አለይኩም አላቸው። እነሱ ምን ያሉ አስመስለው ነው? አሰላሙ አለይኩም ያሉ አስመስለው ነው። ገብቶሃል አይደል ብሩክ? እነሱ ግን ምን አሉ? አሰላሙ አለይኩም። ሳም ማለት በአረበኛ ሞት ማለት ነው። እና ምን ማለት ነው? ሞት በአንተ ላይ ይሁን ሙሐመድ አሏቸው። ተመልከቱ፣ ሞት በአንተ ላይ ይሁን። የመጨረሻ የተረገመ ፍጡር ነው አይሁድ ማለት የነብያትን ትምህርት የካዱና ያስተባበሉ እነዚህ ምን አሉ? አሰላሙ አለይኩም ሞት በአንተ ላይ ይሁን አሏቸው። እዚህ ብለው ነው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በትውልዶቻቸው ላይ ሞት በእናንተ ላይ ሊሉ ይችላሉ እና እነዚህ ሰዎች ወደፊትም ሌሎችም ላይ ምናልባት እንኳን እነዚህ ሰዎች ሳያስተካክሉ በዚህ መልኩ ሰላምታ ቢያቀርቡ በእናንተም ላይ ብላችሁ መልሱ እንጂ ያንን ሙሉውን ሰላምታ አይደለም ትመልሱት ያሉት ከነዚህ አንጻር ነው ብሎ የተናገሩ ዑለሞች አሉ። ታች አለ አይደል? እና ይሄን ይመስላል። ያ ጥያቄ አለ? እሺ ያንኛው ሌላ ሰው ግን ይጠየቅበታል። አሰላሙ አለይኩም ወአለይኩም ሰላም ወረህመቱ ቢለኝ ይጠየቅበታል፣ ኃጢአት ይሆንበታል ያንኛው ሙስሊም? በዑለሞች መካከል ሁለት ሀሳብ አለ አልኩኝ ወገናችን። ኦኬ ያንን ሰላምታ ሰላምታ ማቅረቡን በተመለከተ ነው። እሱ ያ ልጅ ሙሉን ቢልኝ ለኔ እንደ ኃጢአት ይገዝበታል። እሺ ሰላም አደርኩኝ ምናምን ብሎ በሀገር ሰላምታ ማቅረብ ይቻላል፣ ችግር የለውም። አንደኛ እሱ ነው። ኧረ በዛኛው እንጂ በሃይማኖታዊ ልመጣ ነው ወደሱ። በአላህ ታምናለህ አታምንም አንተ? እኔ አላምንም። ስለዚህ ይሄ ነው የማታምን ከሆነ እንደ እሱ ያለው በምን መሰለህ? በክርስትና አንዴ በክርስትና ሊሚት ሳልሆነ የሞላሁት ብሬ ላልከው ነው ነገ እንድታስገባኝ እንዳትረሳኝ። እሺ እንደ ክርስትና ብሩክ ይሰማል። እሺ ማንም ሰው መጥቶ ሰላም ቢላችሁ አለ መጽሐፍ ቅዱስ ማንም መጥቶ ይህን ትምህርት የማያመጣ ክርስትናን ትምህርት የማያመጣ ሰው ሰላም ቢላችሁ ሰላምታውን አትቀበሉት ይላል። ሰላም የማትበሉት ጭራሽ ነው የሚለው። ሰላም የማትበሉት በቤታቸው የማትቀበሉት ይላል። ቆይ መጽሐፍ ቅዱስ ላይ ላሳይህ። ያንን ብትል አንተ የኃጢአት ተካፋይ ትሆናለህ። ሰላምታ የኃጢአት ተካፋይ ትሆናለህ። ይሄ ማንም ወደ እናንተ ቢመጣ ይህንም ትምህርት ባያመጣ የክርስቶስን ትምህርት ባያመጣ ሰላም አትበሉት፣ በቤታቸው የማትቀበሉት ሰላም የሚለው ሰው የኃጢአቱ ተካፋይ ይሆናልና ይላል። የወንጀል ተካፋይ ትሆናለህ። ሻሃዳ እያለ ነው ያስቀድሙት ያላችሁ ልጆች መጀመሪያ ብትናገሩ ጥሩ ነበር። ለማንኛውም መጽሐፉ ላይ ላሳይህ። መጽሐፍ ቅዱስ ላይ ኑ ላሳያችሁ፣ አንዱ ጊዜ ኑ ላሳያችሁ። ያውና መጽሐፍ ቅዱስ ላይ ከክርስቲያኖች ሌላን አካል ሰላም ካላችሁ ወንጀለኛ ትሆናላችሁ። ያ እነዚህ ጋር ምን ይላል? ያው ማንም ወደ እናንተ ቢመጣ ይህንም ትምህርት ባያመጣ በቤታችሁ አትቀበሉት፣ ሰላምም አትበሉት አለ። ሰላም የምትለውስ የወንጀሉ ተካፋይ ትሆናለህ። ያው ሰላም የሚለውም ሰው በክፉ ስራው ይካፈላልና አለ። ያ ሰላም። ስለዚህ ይህን ትምህርት የክርስቶስን ትምህርት ባያመጣ ሰላም ማለት አትችልም። ማንም ሰው ይሁን ሰላም ካልክ የወንጀሉ ተካፋይ ትሆናለህ። እቤትህ ቢመጣ መቀበልም ራሱ አትችልም። ምን ትላለህ ብሩክ? አመሰግናለሁ።
እኔ ልጠይቅ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁለት ነገሮች አሉኝና አንደኛው መጀመሪያ ልጠይቅና እሱ የሆነ ቦታ ቁጭ ብለን እያወራን ነውና ጥያቄው የተፈጠረው ቤተሰብም አለን ባይዘው ሰለምቴ ነኝና ዛሬ ያደግንበት ሁኔታ አለ አይደለ? የማህበረሰባችን ጎረቤትም እየተቀባበለ ነውና ያሳደገን አንዱ ካንዱ ጋራና አጅነቢ ደግሞ ሰላም ማለት አችልም። አጅነቢ ሰላም ማለት ካልቻልክ ዛሬ እኔ ሰው ሀገር ነው ያለሁት፣ ወደ ቤት ስመለስ ትላልቅ ያሳደጉኝ እናቶች ምናምን ያው አሳድገውኛል፣ የሰፈር ሰዎች ናቸው። አክፈው ቢስሙኝና ብጨብጣቸው ችግር አለው ወይ? ሀዲሱን ቅድም አንስተን የሆነ ወንድማችን እያወራ ነበርና አይ ከዚህ በላይ አልችልም ሌላ ሰው ጠይቁ ስላሉ ነው ወደዚህ የመጣሁትና ወደ አንተ ምን ትለናለህ? ባዕድ ሴቶች እስከሆኑ ድረስ ለአንተ የእድሜ ገደብ የለውም። የትኛውም የእድሜ ደረጃ ላይ ቢደርሱ አንተ እነርሱ አንተን መንካት አይቻልም። ቃል ነቢዩ ሰለላሁ ዐለይሂ ወሰለም ኢኒ ላ ኡሳፊሑ ኒሳ። ነቢ ስ ላ ስለም ምን አሉ? እኔ ባዕድ ሴትን አልጨብጥም። ስለዚህ ከዚህ ከሐዲት ባዕድ ሴትን ባዕድ ሴት ባዕድ ወንድን ተጨብጠን እንደማይችሉ ነው የእድሜ ደረጃቸው ከፍ ቢልም ራሱ። ታዲያ እነዚህን ሰዎች እንዴት ነው ላኩርፋቸው ወይ አታኩርፋቸው? በአየር ላይ ሄዳ ዘይራቸው። ነቢያችን ሰለላሁ ዐለይሂ ወሰለም በአየር ላይ ስራቸው ጊዜ ሰላምታ ማቅረብ፣ ቤታቸው ሄደህ ሊሆን ይችላል፣ ስጦታ ይዘህ ሊሆን ይችላል። ሰላም አደራችሁ፣ እንዴት ናቸው፣ ደህና ናቸው ወይ ትላለህ። ወደ ወሎ ወደኛ አካባቢ ከሄድክ ደግሞ ይግናቸው ሲያላችሁ ይሄን አብላችኋል ያላለህ ያለ ሲጋኛል ብለህ ዘይራቸው ትመለሳለህ። እንደይቆንቆስ እንደይባላች ትችላለህ በአየር ላይ። ነቢያችን ሰለላሁ ዐለይሂ ወሰለም ኢትዮጵያዊቷ እናታቸውን ኢትዮጵያዊ እናት እንዳላቸው ታውቃላቸው። ነቢ ሰለላሁ ዐለይሂ ወሰለም ያሳደገቻቸው ኢትዮጵያዊ ሴት ነች። ሞግዚታቸው ማን ትባላለች? እሷ ነቢይ ሰለላሁ ዐለይሂ ወሰለም እየሄዱ ይዘይሯት ነበር። ነቢይ ሆነው ተመልከቱ። ውለታዋን ወላሂ አልካዱ። ነቢያችን ሰለላሁ ዐለይሂ ወሰለም ያችን ኢትዮጵያዊት ሴት አንቲ ኡሚ ባዕደ ኡሚ ይሏት ነበር። አንቺ እኮ ከእናቴ በኋላ እናቴ ነሽ ይሏት ነበር። እየሄዱ ነቢይ ሰለላሁ ዐለይሂ ወሰለም እናቴ እያሉ ይዘይሯት ነበር። ተመልከቱ። በጣም ይደንቀኛል የእርሳቸው ተዋጽኦ፣ መተናነሳቸው፣ ያላቸው ዝቅ ማለት። ሄደው ይዘይሯት ነበር ነቢያችን ሰለላሁ ዐለይሂ ወሰለም። ልክ ሞቱ። ነቢያችን ሰለላሁ ዐለይሂ ወሰለም ቀድመዋት ነው የሞቱት። በሞቱ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ከሞቱ በኋላ አቡበክር ስዲቅ እና ዑመር ብን አልኸጣብ የነብዩ ሰለላሁ ዐለይሂ ወሰለም ምትኮች ቀጥታ በቃ ነቢዩ ሰለላሁ ዐለይሂ ወሰለም እየሄዱ ይዘይሯት ነበርና እናታቸውን ከእናታቸው በኋላ የሆነችውን ኡሙ አይመንን እኛም እርሳቸውን ፈለግ በመከተል ይህችን ኢትዮጵያዊት ሴት ሄደን እንዘይራት ይባባላሉ። በዛ ልክ ቤቷ በሄዱ ጊዜ ስታያቸው ጊዜ ሲዘይሯት በቃ አለቀሰች በጣም። لا تبكي አሏት። ለምን ታለቅሻለሽ? አታልቅሽ። ما تعلمين أن ما عند الله سبحانه وتعالى خير لرسوله صلى الله عليه وسلم አሏት። ለምን ታለቅሻለሽ? ለነቢዩ ሰለላሁ ዐለይሂ ወሰለም እዚህ ምድር ላይ ካለው ይልቅ በቀጣዩ ዓለም ከሚያገኙት ከአላህ ዘንድ ያላቸው ጸጋ የተሻለ መሆኑን አታውቂምን? ያ ይሻላቸዋል እኮ ሞተብኝ ብለሽ አታልቅሽ እያሉ እያጽናኗት ነው። ታቸዋል أنما أبكي على موته وأعلم أن ما عند الله خير له مما في الدنيا። እኔ የማለቅሰው ስለ ሞቱ ሳይሆን እርሱ ለሁላችንም የማይቀር ነገር ነው። እንዲሁም ደግሞ ለነቢ ሰለላሁ ዐለይሂ ወሰለም ከዚህ ምድር ላይ ካለው ይልቅ ከአላህ ዘንድ ያለው ጸጋ የተሻለ እንደሆነ አውቃለሁኝ አሉ። ነገር ግን ወላኪን አብኪ ዐላ እንቅጣዕ ልወሕይ፣ ነገር ግን እኔ የማለቅሰው መለኮታዊ ራእይ ስለተቋረጠ ነው በእርሳቸው ህልፈት አማካኝነት አለች። አያቸው አይደለ? ፈበከው መዐሃ፣ ከእርሷ ጋር እኛስ ይሄ የሚያስለቅሰናል ብለው አለቀሱ አብረው። እንደ አጠቃላይ ይዘይሯት ነበርላችሁ ፈልጌ ነው። እና አንተ መዘየር ትችላለህ። በአየር ላይ ሄደህ እነዚህን ሰዎች ዚያራ ማድረግ፣ ሰላም ደህንነታቸው መጠየቅ፣ ደህና ናቸው ወይ ማለት፣ ይህንን ማረጋገጥ፣ ሰላም ተማቅረብ፣ በስጦታ እንትን ማለት ችግር የለውም። እሺ መጽሐፉን ልንገርህ። የምን መጽሐፍ? ፕሩፍ ስጠኝ ብላ ነበር። መጽሐፍ ምን ነበር ጥያቄው? ድገመው። አብርሃም ለመኖሩ ሙሴ ነቢይ ለመሆኑ ከሙሴ በፊት የመሰከረ ነቢይ አለ ብለህናል አይደለ? ቀየርከው እንዴ? አብርሃም ነው ሁለቱም ነው የተጠየቀው። ችግር የለውም። ሙሴ ነቢይ ለመሆኑ ከሙሴ በፊት የመሰከረ ነቢይነቱን አንድ ነቢይ አለ ወይስ የለም? ነቢይ ነው መጽሐፍ ነው ያልከው። ቀየርከው። መጽሐፍ ብለኸኝ እኮ መጽሐፍ ነው።
ነብይ ነው ብለህናል አይደል ሙሴ። ስለዚህ ከሙሴ በፊት የሙሴን ነብይነት የመሰከረ አንድ ነብይ ስጠን ከመጽሐፍ። ኤግዚስታንሱን ነበር የጠየቀኝ። ኤግዚስታንሱን ነው መጽሐፉን ነው። ከሙሴ በፊት ከነበረ መጽሐፍ የሙሴን ነብይነት የመሰከረ አንድ ነብይ ስጠን፣ ችግር የለም። ሚድል ብሮንዝ ኤጅ 2000 እስከ 1080 ቢሲ ነው የሚለው መጽሐፍ። እኔ ቪዲዮ መክፈት አልችልም፣ ያስወጣኛል። መቼ ነው የተጻፈው ይሄ መጽሐፍ? ከ2000 እስከ 1800 ቢሲ። ሙሴ መቼ ነበረ? ስለ አብርሃም ነው እያወራሁልህ ያለሁት። አብርሃም የነበረው ከ2000 እስከ 1800 ነው። ስለዚህ ይሄ መጽሐፍ ከሙሴ ከአብርሃም በፊት የተጻፈ መጽሐፍ ነው ማለት ነው አይደለ? ያ አብርሃም እንትን ካለ ከቅርብ ጊዜ ከሱ ካለፈ በኋላ የተጻፈ ነው። አልጠየኩም። እሱ እያለ በህይወት እንዴት ይጻፋል? ስለዚህ ከእርሱ በኋላ የመጣ ማስረጃ አልቀበልህም ማለት ነው። ሪሰንት ነው እያልኩ ያለሁት። እሱ ካለፈ ነብዩ መሐመድ እኮ ይኸውልህ መቼ ነው የመጣው? አንተ አብርሃም አዳምጥ፣ ቆይ አንዴ። ከእርሱ ውጭ ከዚያ በፊት ስለ አብርሃም ስጠይቅህ ከአብርሃም በፊት የነበረ መስካሪ፣ ስለ ሙሴ ስጠይቅህ ከሙሴ በፊት የነበረ መስካሪ እጠይቅሃለሁ። ለዚያው ከመጽሐፋቸው መጽሐፍ ቅዱስ ፕሩፍ አይደለም። ይኸውልህ እንትኑ ልንገርህ፣ መጽሐፍ ቅዱስ አንድ መጽሐፍ አይደለም። ዘ ፈርስት ቲንግ እንደ ቁርአን መጽሐፍ ቅዱስ መጽሐፍ ነው አላልኩም። ከመጽሐፍ ቅዱስ ልጠይቅህ፣ ቆይ ልጨርስልህ። ይሄን ጥያቄ በቃ ከመጽሐፍ ቅዱስ ላድርግልህ፣ ችግር የለውም። ትመልሰዋለህ። የጠየቀውን መጀመሪያ ልመልስልህ። ተረጋጋ። መለስክልኝ። የለም በሱ ጊዜ የተጻፈ መጽሐፍ እንዴት ሊኖር ይችላል? የለኝም አልኩኝ፣ መለስክልኝ። ነገርኩህ እኮ መጽሐፉን ለምን አትቀበል? እና በሱ ጊዜ የተጻፈ መጽሐፍ የለኝም አልክ አይደለ? በሱ ጊዜ አንተ እያለ የህይወት ታሪክ አሁን ይጻፋል እንዴ? አልጠየቅኩህም እሱ። ስለዚህ የለም ካልከን እናመሰግናለን። አሁን ጥያቄውን ከገዛ መጽሐፍህ ላደርግልህ ነው። ሙሴ ነብይ ነው ብለኸኛል። የሙሴን ነብይነት የመሰከረ አንተ ምን መልሰው ችግር የለም። የሙሴን ነብይነት የመሰከረ አንድ ነብይ ስጠየቀ ከመጽሐፍ ቅዱስ ሙሴ ከመላኩ መጀመሪያ አንተ መልስልኝና ከዛ ከእስልምና በፊት ከነብዩ መሐመድ በፊት እስልምና ልክ አሁን እኔ ባቀረብኩልህ ነገር ትጠይቀኛለህ። ያ እኔ መልስልህ። በጣም ጥሩ። የሙሴን ነብይነት ከሙሴ በፊት የመሰከረ ከራሱ ከሙሴ መጽሐፍ ስጠኝ። ከሌላ ጠይቅ። መጀመሪያ መልስልኛ። አንተ የኔን ጥያቄ መልስልኝ። በዚህ መሰረት ገልብጬ እኔ ጥያቄውን እኔ ልመልስልህ። ያ መልስልኝ። በጣም ጥሩ። ስለዚህ ከነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም በፊት የነብዩ ሰለላሁ ዐለይሂ ወሰለም ነብይነት የመሰከረ ማስረጃ ልሰጥህ ነው። ልስጥህ? ነቢዩላህ ዒሳ ዐለይሂ ሰላም ምዕራፍ 61 ቁጥር 6 ላይ ምን ይላል? ወኢዝ ቃለ ዒሳ ብኑ መርየም ቁርአን ላይ አይደለም ያልኩት። ያየህ አይደለ? ምን አደረግኩኝ? አሁን ይህንኑ ጥያቄ ምን አልኩት? እኔ የሙሴን ነብይነት ከሙሴ መጽሐፍ ማስረጃ ስጠኝ አልኩት። አንተ መልሰህ በአንተ ላይ መልስልኛል። አሁን ጥሩ። የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ነብይነት ከእርሳቸው በፊት ከነበሩ ነብያቶች ከዚሁ ከመጽሐፍ ልስጥህ። ገብቶሃል አይደለ? መጽሐፍ ቁርአን ላይ አይደለም የጠየቅኩህ። እንደሚተረጋጋ ቁርአን በጣም ጥሩ። እንደሱ ከሆነ የሙሴን ነብይነት ከመጽሐፍ ቅዱስ በፊት ማስረጃ ስጠኝ። ይኸውልህ ለምንድን ነው የምትሸሸው? የጠየቅኩህ ጥያቄ አይደለም። አንተ ባቀረብከው መልኩ እኔ በዚሁ ገልብጬ እየጠየቅኩህ ነው። የሙሴን ነብይነት ከሙሴ በፊት ከነበረ መጽሐፍ ማስረጃ አለ ወይንስ የለም? ይኸውልህ ሚድል ብሮንዝ ኤጅ እኮ አልኩህ። ይኸውልህ አይደለም አንተ ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የእርሳቸውን ነብይነት የምቀበለው ከሱ በፊት በተጻፈ መጽሐፍ አልከን አይደለ? ስለዚህ ስለ ሙሴ ነብይነት ጥያቄውን ላቅልልህ። አይሽ ቀይረው ጥያቄ። እስልምና ከነብዩ ቀለል አድርጌ ልንገርህ። ዓለም ከተፈጠረ ጀምሮ እስካሁን ያለው እንትን ዘመነ ዓለም ይባላል አይደል? እሺ ቀጥል። ዘመነ ዓለም ያ ማለት 7500 ምናምን ዓመት ነው። እስልምና ደግሞ የመጣው ከ1000 ምናምን ዓመት በፊት ነው። ከዛ በፊት ማለት የእስልምና ይባላል አይደለም። እስልምና የመጣው እስልምና ከስንት ዓመት በኋላ ነው የመጣው ነው ያልከው? 1000 ምናምን ዓመት በፊት። ማስረጃ ምንድን ነው? አውጣ። ማስረጃማ ሂጅራ ነው ማስረጃ። ተመልከት፣ ወላሂ ምን አይነት ማይሞች እንደሆኑ። ሂጅራ ነው ማስረጃ ነው። ሂጅራ ማለት ነው ማለት ነው። ሂጅራ ማለት ነው ማለት ነው። መልስ። የምትቆጥሩበት ነው የእናንተ ክሮኖሎጂካል እንትን ነው። እስልምና የጀመረበት መቁጠሪያ ነው ወይስ አይደለም? ሂጅራ ነው 1000 ምናምን ዓመት እኮ። ምን መቁጠሪያ የጀመረበት ነው? እስልምና ነብዩ መሐመድ የተወለደበት አይደለም። ምን እንደሆነ የማያውቅም ግን ማስረጃ ሂጅራ ነው። ይኸውልህ ወንድሜ the first thing አታውቅም አንተ። መልሱን የማታውቀው ከሆነ አላውቅም በዛት እኮ ነብዩ መሐመድ የተወለደበት መቁጠሪያ ነው አለ አይደለም። የማታውቀውም በማታውቀው ነገር ዝም ብለህ በግምት ትናገራለህ። እሺ ማስረጃ አስተኝ። እሺ አንተ ማስረጃ ያመጣኸው ዝም ብለህ በጨበጣ ነው እያወራህ ያለው። ጣጣ ስቱፒድ።
ነቢዩ መሐመድ የተወለደበት ጊዜ ነው አለ። ቅድም ብሎ ነበር እስልምና የጀመረበት ነው አለ። የምን ማስረጃ? ለምንድን ነው ሂጅራ ምንድን ነው ስለ ነቢዩ መሐመድ የተወለዱበት? እስልምና የጀመረበትም አይደለም ነቢዩ መሐመድም የተወለዱበትም ጊዜ አይደለም ሂጅራ። ከዚህ ጋር ምንም ያያይዘው ነገር የለም። አያቸው አይደለ? እኔ በጣም የሚደንቀኝ ነገር ይሄ ሳይሆን እኛም የምንጠይቃቸው ስለ ክርስትና ከመጽሐፋቸው ነው፣ ግን ማስረጃ ያገኙ ከዚያ። እኛን ግን ስለ እስልምና ጠይቀው ከሌላ መጽሐፍ ነው የሚጠይቁን። ተመልከቱ። ከመጽሐፋችን እንስጣችሁ ላደርገው ነበር። አሁን እሱ በመጣበት የሙሴን ነብይነት ከሙሴ መጽሐፍ ስጠኝ አልኩት፣ የለም ወፍ። እኔ ግን ስለ ነቢ ሰለላሁ ዐለይሂ ወሰለም ነብይነት ከቁርአን አብጣቢ ላይ ከነቢ ሰለላሁ ዐለይሂ ወሰለም በፊት የመሰከሩ ልሰጠው ነበር። ያው ለዚያውም ኢየሱስ ክርስቶስ ራሱ ከእኔ በኋላ ሙሐመድ የሚባለው ነብይ ይመጣል ብሎ ቃል በቃል የተናገረበት ነው ማለት ነው። ወኢዝ ቃለ ዒሳ ብኑ መርየም ያ በኒ እስራኤል ኢኒ ረሱሉላሂ ኢለይኩም ሙሰዲቀን ሊማ በይነ የደየ ሚነ ተውራት ወሙበሽረን ቢረሱሊን የእቲ ሚን ባዕዲ እስሙሁ አሕመድ። የማርያም ልጅ መሲሁ ምን አላቸው ለእስራኤል ልጆች? እናንተ የእስራኤል ልጆች ሆይ እኔ ለእናንተ የተላኩላችሁ የአላህ መልእክተኛ ነኝ። ከእኔ በፊት ያለውን ተውራትን የማጸድቅላቸው የማረጋገጥ ሲሆን ከእኔ በኋላ የሚመጣውንም መልእክተኛ ነቢይ የማበስራቸው ሲሆን ስሙም አሕመድ ወይም ሙሐመድ የተባለውን እያለ ይናገራል። እሺ ከላይ ብሩክ ሚውተን አንሳው። ሁሱ አቤት። ሰላም ነው? ሰላም፣ እንዴት ነህ? ስራ እንዴት ነው? አሪፍ ነው አልሐምዱሊላህ። ጥያቄ ልጠይቅ ነበር። እሺ ጥያቄ ምንድን ነው? እሺ ቆይ እሺ እየተቆራረጠ ነው። እኔ ጨርሼ ልውጣ። እሱ እሺ ጨርስ። አስጨርሰው። እሺ አንተ በዳታ ነው የገባህ ስትል ነበር አይደል? ብሩክ ተቀደም፣ ችግር የለውም እነሱ ዋይፋይ ሊሆን ስለሚችል ይቀደም እሱ። እሺ ነገም እገባለሁ። ይሄን እስኪ እልባት ያደረኩትን ያንን ብቻ አድርጌዋለሁ። ይሄን ብቻ መልስ። የትኛውን? እስኪ አልሰማሁም። ጥያቄ እንድገም። ጥያቄውን እንድገም እንትን ብሏል መኩ መኩ እስካሁን አለ ኮሜንት ላይ የዛሬ ስንት ዓመት ነው ማውቀር? እሺ ብሩክ፣ እሺ ጥያቄ ምን ነበር? አልሰማሁም፣ ንገረኝ። አሰማኝ። አሁን ንገረኝ። አትውጣሽ፣ ከወጣህ ድምፅህ አይሰማም። አሁን ንገረኝ። አይሰማ የንስሐ ምዕራፍ ከሚለው። እሺ የንስሐ ምዕራፍ ቁጥር ስንት ላይ ላብራራለህ? ቁጥር 5 ወይስ ቁጥር 30? ቁጥር 5 ቁጥር 5 እሺ የንስሐ ምዕራፍ ቁጥር 5 ሱረቱ ተውባ يقول الله سبحانه وتعالى فإذا انسلخ الأشهر الحرم فاقتلوا المشركين حيث وجدتموهم وخذوهم واحصروهم واقعدوا لهم كل مرصد فإن تابوا وأقاموا الصلاة وآتوا الزكاة فخلوا سبيلهم إن الله غفور رحيم. من إلى الله سبحانه وتعالى زي متعالي وإن فإذا انسلخ الأشهر الحرم የተከበሩት ወራቶችን በወጡ ጊዜ ባለቁ ጊዜ ነው። ፈቅትሉ ልሙሽሪኪን ሐይቱ ወጀድቱሙሁም አጋሪዎችን ባገኛችሁባቸው ስፍራ ግደሏቸው ይላል። ይወታቻላል እና ስለዚህ ከሃዲያኖችን ግደሉ ማለት ነው። ያገኘኸውን ከሃዲ ግደል፣ ፍለጥ፣ ቁረጥ ማለት ነው። ላ አይደለም። ይህ እየተናገረ በመጨረሻው ሰዓት ነው። በመጨረሻው ሰዓት በመጨረሻው ሰዓት አይደለም። የተከሰተ ታሪክ እየዘገበልን ነው። በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጊዜ የተከሰተ ታሪክ ነው። አሁን ታሪኩን አዳምጡ። ላይ ከፍ ብትሉ ቁጥር 4 ላይ ብትል ቃል ኪዳን የተገባቡ ከሃዲያኖች ነበሩ ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር። ቃል ኪዳናቸውን አፍርሰው ስለተዋጉ ከሃዲያኖች እያወራ ነው አገዙ ይባል አይደል? አሁን ቃል ኪዳኑ ምን ነበር የሚለውን ልንገራችሁ። ሱልሁል ሁደይቢያ ይባላል። የሁደይቢያ ስምምነት ይባላል። ሁደይቢያ የቦታ ስም ነች። የትገኛለች? በመካና በመዲና መካከል ያለች ቦታ ነች። መካ ላይ ማን አለ? ከሃዲያኖች አሉ። መዲና ላይ ደግሞ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምና አማኞች አሉ። ከነዚህ ከአማኞቹም ከሃዲያኖቹም ተውጣጡና ሁደይቢያ የምትባለው መካከል ቦታ ላይ እንገናኝና ስምምነት እንፍጠር ተባባሉ። እሺ አሉ። ነብዩ ሰለላሁ ዐለይሂ ወሰለም ለእርቅ ወረዱ። እርቅን ይፈልጋሉና በዚች በሁደይቢያ ላይ ከአማኞችም ከሃዲያኖችም ተውጣጡና ተገናኙ። በቃ ከዚህ በኋላ አንዳችን ሌላችንን ላይዋጋ እሺ አሉ ሙስሊሞች። ማንም የኛ ጎሳ ወደ እናንተ ቢመጣ በሰላም ልትልኩት ላትነኩት እሺ አሉ። ተስማሙ ሙስሊሞችም ከሃዲያኖችም። ነገር ግን ይሄን ያደረጉት ለማዘናጋት ነበር። የሚገርማቸው
ቃል ኪዳን ፈጸሙና እንዳጠቃላይ ሄዱ ተለያዩ። ከዚያ በኋላ ግን ተደብቀው ከሃዲያኖች ሄደው ጦርነቱን ጀመሩ በደብቅ መልእክተኛውን እናሳደዋለን ካልሄደበት እናስወጣዋለን። ከመካ አሳደዋቸው ነው ጀማዓ ወደ መዲና የሄዱት ተሳደውላቸው ጦርነትን ሸሽተው ነብዩ ሰለላሁ ዐለይሂ ወሰለም ትተውት እዛም ሄደን ግን እንደዚህ አውቀን ስምምነት ፈጥረን አዘናግተናቸው እርሱንም እናሳደዋለን ዳግም ከሀገሩ እናስወጣዋለን እንዋጋዋለን ብለው ጦርነትን ጀመሩ። ቃላቸውን ምን አደረጉ? አፈረሱ። ልብ በሉ። አሁን ቃላቸውን ስላፈረሱ ከሃዲያኖች እየተናገረ ነው አላህ ሱብሓነሁ ወተዓላ። ከላይ ከፍ ብዬ ባሳይህ ምን ይላል? ኑ ላሳያችሁ። ቃላቸውን የጠበቁትን ጫፋቸውን እንዳትነኩ ይለናል። ቃል ኪዳን ተገባብተው ስለነበሩ ከሃዲያኖች እያወራ እንጂ አሁን ላይ ስላለው ዝም ብለህ ያገኘውን ከሃዲ ግደል ማለት አይደለም። ወታቸው አለ አይደል? ቃላቸውን ያፈረሱ አካሎች ነበሩ። ቁጥር 5 ላይ ከመሄዳችን በፊት ከ4 ጀምረን እናንብበው ቢያንስ። ከዚያ በኋላ ጦርነቱን ማን እንደጀመረ ቃሉን ማን እንዳፈረሰ ደግሞ እዚያው ላይ የትም ቦታ ሳንሄድ አሳያቸዋለሁ። አሁን እሱ የጠየቀ የቱ ጋር ነው? ቁጥር 5 ላይ ያው እነዚህ ጋር የንስሐ ምዕራፍ ይታያል። ያው የንስሐ ምዕራፍ ሱረቱ ተውባ ቁጥር 5 አንተ የጠየቀኝ ያው እና አሁን ያነበብነው ይሄ ነው። የተከበሩት ወሮችን ባለቁ ጊዜ አጋሪዎቹን ባገኛችሁባቸው ስፍራ ገደሏቸው የሚለው ነው አይደለም። የትኞቹን ከተባለ ቃል ኪዳናቸውን ያፈረሱትን ነው። ያላፈረሱትን መግደል አይቻልም። ያው እነዚህ ጋር ምን ይላል? ከአጋሪዎቹ እነዛ ቃል ኪዳን የተጋባችኋቸውና ከዚያም ምንም ያላጎደሉባችሁን በእናንተ ላይም አንድንም ያልረዱባችሁ ሲቀሩ እነዚህን ቃል ኪዳናቸውን እስከ ጊዜያቸው ድረስ ሙሉላቸው አለ። ያርላ ቃል ኪዳኑን የጠበቀውን አካል ቃሉን ጠብቁለት፣ ሙሉለት። ቃሉን ያፈረሰውን አካል ነው ተጋደሉ እያለ ያለው ይታል። በእነርሱ ማን ለምንድን ነው ከተባለ ያው ቁጥር ላሳይህ እዚህ ጋር ተመልከቱ። ለምን እንደተዋጓቸው በሶስት ምክንያት ነው። አንደኛው ምክንያት ምንድነው? መሐላቸውንም ያፈረሱትን አለ። ያው ቃላቸውን ያፈረሱትን እሱ ናቸው። ከዚያስ መልእክተኛውንም ለማውጣት ያሰቡትን አለ። ቀደም እንዳልኳችሁ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ከመካ አሳደዋቸዋል። ጭራሽ መዲናንም ሄደን እናሳደዋለን ድጋሚ ብለው አስበውና አቅደው ነበር። ወጣች አይደለ? መሐላቸውን ያፈረሱትን መልእክተኛውን ለማሳደድ ያሰቡትን አለ ህዝቦች። አሁን በደንብ አስተውል። ያው እነሱ ለመጀመሪያ ጊዜ የጀመሯችሁ ሲሆኑ አለ ጦርነቱን መጀመሪያ ቃላቸውን አፍርሰው ሄደው ጦርነቱን መጀመሪያ ሄደው የጀመሩ ናቸውና ነው እነሱ። ስለዚህ እነዚህን ነው አላህ ሱብሓነሁ ወተዓላ ተጋደሏቸው እያለ ያዘዘ ያለው። አንደኛ ቃላቸውን አፍርሰዋል። ሁለተኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ድጋሚ ለማሳደድ እያሴሩ ነው። ሶስተኛ ጦርነቱን ሄደው መጀመሪያ ጀምረውታል። በእነዚህ ምክንያቶች እነዚህን ቃላቸውን ያፈረሱትን ከሃዲያኖች ነው ተዋጉ እያለ ያለው። ቃላቸውን የጠበቁትንስ ቃላቸውን ጠብቆላቸው ብሎ አላህ ተናግሯል። እዚያው ላይ ከፍ ብሎ ምን ይላል? ያውና ተመልከት፣ እነዚህ በቃል ኪዳናቸው ለእናንተ ቀጥ እስካሉላችሁ ድረስ ለእነርሱም ቀጥ በሉላቸው ይላል አላህ። አየህ አይደል? በቃል ኪዳናቸው ለእናንተ ቀጥ እስካሉ ድረስ እናንተም ለእነርሱ ቀጥ በሉላቸው። ይሄ ነው ቃል ኪዳናቸውን አፍርሰው ጦርነትን ስለጀመሩ ከሃዲያኖች የሚያወራ አንቀጽ እንጂ ሰላማዊ ስለሆኑ ቃላቸውን ስለጠበቁ የሚያወራ አይደለም። እሺ ቃል ኪዳኑን የጠበቀን ሰው መግደል ኃጢአቱ ምንድን ነው ከተባለ የሌላ እምነት ተከታይ ቢሆንም የጀነትን ሽታ አታገኙም አሉ ነብዩ ሰለላሁ ዐለይሂ ወሰለም። አስጠነቀቋቸው፣ ነገሯቸው። ቃል ነብዩ ሰለላሁ ዐለይሂ ወሰለም መን ቀተለ ሙዓሀደን ለም የሪሕ ራኢሐተል ጀና፣ ከእናንተ ጋር ቃል ኪዳን ተገባብቶ ቃሉን የጠበቀን ከሃዲ የገደለ ሰው የገነትን ሽታ አያገኝም ብለውናል። አያችሁ አይደል? ለምን ሌላ እምነት ተከታይ አይሆንም? ይሄን ሰው ብትገድሉ የጀነትን ሽታ አታገኙም ተጠንቀቁ ብለዋል። ይሄን ያሉበትን ሐዲስ ነው ላሳያችሁ። በነብያችን ከመጡስ በነብያችን ከመጡ ማለት በነብያችን ከመጡ ማለት ብሩክ በነብይ አይደለም በአንተ ሊመጣብህ ይችላል። አንበከ ሊጋደሉ ስለመጡ አካሎች እያወራኩ ነው። ሊጋደሉ ስለመጡ አካሎች ነው። ሊጋደሉ እስካልመጡ ድረስ እነዚህን መዋጋት አይቻልም፣ አይፈቀድም። አላህ በቁርአን ላይ ሌላ ቦታ ላይ ሲናገር ምን ይላል? ወቃቲሉ ፊ ሰቢሊላህ الذين يقاتلونكم እነዛን የሚዋጓችሁን ተዋጉ ነው ያለው። የሚዋጓችሁን ገብታል አይደል? ሊዋጋ እስካልመጣ ይህንን መንካት አይቻልም፣ አይፈጽም፣ አይፈቀድም። እሱ መንካት ወላ ተዕተዱ ይላል። ደንበር አትልኩ ያ ነው። እና ሊዋጋ የመጣ ካልሆነ በስተቀር ሰላማዊ የሆነን አካል መንካት አይቻልም። እንደዚህ ነው፣ ኃጢአት ነው፣ ወንጀል ነው። አንድ ሰው ያጠፋ ሰው የዓለምን ሰው ነፍስ እንዳጠፋ ነው ከኔ ዘንድ ኃጢአቱ ብሎ አላህ ይናገራል። من قتل نفسا بغير نفس أو فساد في الأرض فكأنما قتل الناس جميعا. عند النفس يطفى يا عالم سو نفس اندات طفى ነው ከዚህ ዘንድ الله ተናግሯል። ይሄ ነው። እሺ በጣም ተበራርቶልኛል፣ ደስ ብሎኛል። ሌላ ጥያቄ ልጠይቅ? ጠይቅ።
እሺ እስኪ ድረስ ነቢል ካለህ መቀጠል ትችላለህ ወይንም ማይካል። ኦኬ እሱ ሶሪ በጣም ሰው መጥቶብኝ ነው ነበር አለ። አንድ የምጠይቅ ነገር አለና አቴንሽን ስጠኝ እስኪ። እንደ አንድ ወንድም ላይ ሀቅ አለኝ አይደለ? የወንድም ሀቅ አለኝ። ይሰማል ይሰማል። እና ወላሂ ኢልም መማር እፈልጋለሁና ኢንሻአላህ የመጨረሻ ማለት እንፈልገው ዱዓ እንድታደርጉልኝ ነው። እንደ ወንድም ሀቅነት አንተም ሁሉም እዚህ ያሉ ሰዎች ጠቅላላ ዱዓ አድርጉልኝ። እንዲሁም ደግሞ ቤተሰቦቼንም አላህ እንዲመራልኝ ሁላችሁም ዱዓ አድርጉልኝ። መርሐባ አላህ እውቀትን ይስጥህ። አላህ ሂዳያ ይስጣቸው ቤተሰቦችህን። ባለበት አካባቢ የሸሪዓ እውቀት የምትማርበት ጀምረሃል ወይንስ ገና ነህ? የለም ባለፈው እኮ ገብቼ ነበረ ስለ መስጊድ ጉዳይ ምናምን ጠይቄክ ነበርና ጀምር እንጂ እውቀትን ጀምረህ ከዚያ በኋላ ጽናትን እንደግፍ አላህ ሱብሓነሁ ወተዓላ ተለምነዋለህ። እሱ በጣም ብዙ ትራግሎችን አልፌያለሁ። አካባቢ የነበሩት እንድማር እንትን አላረጉኝም እና እንደሰለምኩ አካባቢ እየተጠራጠሩኝ ነበረ። ችግር የለም ጀምርና ኢንሻአላህ ልጀምር እያሰብኩ ነው። ዱዓ አድርጉልኝ። እንግዲህ እንደ ወንድም ሀቅነቴ ጠይቃቸዋለሁ። ሁላችሁንም ዱዓ አድርጉልኝ አትርሱ። በጣም አመሰግናለሁ። እንግዲህ ኢንሻአላህ አላህ ይጠብቃችሁ፣ አላህ ያጽናን። ደህና ብሩስ መጣ። እሺ ጥያቄ ምንድን ነው? ቀጣይ እሺ ይሄኛው ደግሞ የጦር ዘረፋዎች የሚለው ሱረቱል አንፋል ይስአሉነ ቁጥር 12 ላይ ያለውን 12 ላይ ያለው إذ يوحي ربك إلى الملائكة أني معكم فثبتوا الذين آمنوا سألقي في قلوب الذين كفروا الرعب فاضربوا فوق الأعناق واضربوا منهم كل بنان. ماشي السؤال أبرر له የጦር ዘረፋ ብለው የተረጉሙክም በነገራችን ላይ ምርኮ ለማለት ነው። እሺ ይሄን ያነሱና ያውና እስልምና ዘርፊያን ያዘልሏቸው ይችላሉ። ጭንቅላታቸው ላይ የሚጫወቱ ሰባኪዎች ስለ ጦር ምርኮ ነው የሚያወራው። ገብታችኋል አይደለ? የአማርኛው ቃል ተለዋጭ ቃል ስለሆነ ዘረፋ ብሎ ያስቀመጠው ምርኮ ለማለት ነው። እሺ እሱ ላይ ቁጥር 12 ነው ያልከው አይደለ? አሁን ያነበብኩት አንቀጽ ማለት ነው። إذ يوحي ربك إلى الملائكة أني معكم فثبتوا الذين آمنوا ይላል። መጀመሪያ ቃሉን እናንብበውና ይሄ ቁርአን አንቀጽ የወረደበትን ምክንያት እነግራችኋለሁ። በጣም የሚደንቅ ነው፣ ታዳምጣላችሁ። ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር የመላእክት ሰራዊቶች መጥተው ያገዙባቸውን ታሪክ የሚያወሳ ነው። ኢዝ ዩሒ ረቡክ ጌታህም ወደ መላእክቱ እኔ በእርዳታዬ ከእናንተ ጋር ነኝና እነዚያን ያመኑትን አጽናኑ፣ በእነዚያ በካዱት ልቦች ውስጥ ፍርሃትን በእርግጥ እጥላለሁ፣ ከአንገቶችን በላይ ራሶችንም ምቱ፣ እነርሱም የቅርንጫፎችን መለያ የቁርአን አንቀጽ የወረደበት ምክንያት ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አስተምሮት በጀመሩበት ጊዜ ገና 300 አካባቢ ተከታይ እንዳላቸው፣ በዚህ ጊዜ የመካ ከሃዲያኖች ሙሐመድንና ሰራዊቱን ሙሐመድንና ተከታዮቹን ለምን ገድለናቸው እነርሱን በቃ እዚሁ አንፈጽምባቸው የሚል ሐሳብን አመጡ። ከቀን ወደ ቀን እየሰለሙ ሰዎች ይበዛሉ። ብቻቸውን ነበሩ። ነብዩ ሰለላሁ ዐለይሂ ወሰለም በእርሳቸው ዘመን ነብይ ተደርገው ሲላኩ እንዳለ የመካ ህዝብ ጣዖት አምላኪ ነበር አብዛኛው ማለት ነው። ከዚያ በኋላ ሰዎች እየሰለሙ 300 ደረሱ። ብዙ መንገድ ሞከሩ ለማስቆም ነብዩ ሰለላሁ ዐለይሂ ወሰለም ይገሉባቸው ነበር። እስኪ ተስፋ እንዲቆርጥ ሰው በሰለመ ቁጥር ለምን አንገድልበትም የሚል መንገድ ተጠቀሙ። ሱመያ የመጀመሪያዋ መስዋዕት ነች። ሴት ነች፣ ትልቅ ሴት ነች። ወደ እምነትሽ ተመለሽ፣ ወደ እምነታችን ከእስልምና ውጭ አሏት። በፍጹም ዳግም ወደ ባዕድ አምልኮ አንመለስም አለቻቸው። የመካ ህዝብ በተሰበሰበበት በአደባባይ አስተኟት። በልቷ ላይ በብረት ነው ተንጠራርተው የወጓትና የገደሏት። ነብዩ ሰለላሁ ዐለይሂ ወሰለም የገነት መሆኗን መስክረውላታል፣ አብስረዋታል። ሰብረን ያ አለ ያሲር ፈኢነ መውዒደኩም ልጀና አሏት። እናንተ የያሲር ቤተሰቦች ሆይ ጽኑ በእምነታችሁ ላይ ወደኋላ እንዳትመለሱ፣ ቀጠሯችሁም ገነት ነች ነገ የትንሣኤ ቀን ብለው ይነግሯቸው ነበር። በይሄ ሞከሩ። በእንደዚህ በመግደል ተከታዮችን ነብዩ ሰለላሁ ዐለይሂ ወሰለም ሊያቆሙ አልቻሉ። ሌላ ነገር ያቀረቡላቸው ሙሐመድ እስኪ ምናልባት እንዳው ስልጣንን ፈልጎ ከሆነ ከበላያችንን ሹመው የበላይ ስልጣን እናድርገው። የመካ ንጉሶች ናቸው ተሰባስበው ይሄን እንትን እያሉ አሉት።
ሴት ከሆነ የሚፈልገው 10 ቆነጃጅት ሴት ከቁረይሽ እንሰጠዋለን አሉ። ገንዘብ ከሆነ የሚፈልገው ከሁላችን በላይ ሀብታም እናደርገዋለን። እስኪ ይህን ነገር ማነው ሄዶ የሚያቀርብለትና ወደ አንዱ አምላክ ተመለሱ የሚለውን አስተምህሮን እንዲያቋርጥልን፣ አማልክቶቻችንን ማውገዙን እንዲያቋርጥልን ይሄን አቅርቡለት ተባለ። ከዚያ በኋላ ይሄን ለማድረግ ማንን መረጡ? አጎታቸው አቡ ጣሊብን ጠሩት። የመካ ሹማምንቶች ንጉሶች፣ እስኪ ወንድምህ ልጅ ሙሐመድን ሂድና እንደዚህ የምትፈልገው ከሆነ አቅርብለት፣ ብቻ እርሱ ወደ አንዱ አምላክ ተመለሱ የሚለውን ነገር ያቋርጥልን፣ አማልክቶቻችንን አይካብን፣ አይውግዝብን፣ እነርሱን ባለ አምልኮ እያለ አይጥራብን። በቃ መጣ አጎታቸው ነቢያችን ሰለላሁ ዐለይሂ ወሰለም ከቀረበ የብነ አኺ እስማዕ ሚኒ ያላቸው፣ የወንድሜ ልጅ ሆይ ስማኝ፣ ዛሬ ከኔ የመካ ንጉሶችና ሹማምንቶች ወደ አንተ ሽምግልና ልከውኛል። ቁል ያ ዓም አሉት፣ አጎቴ በል ተናገር እየሰማሁ ነው አሉት። የመካ ሹማምንቶች ለአንተ አቅርበውልሃል አስተምሮትህን እንድታቋርጥ፣ ነገር ግን ስልጣን ከሆነ የሚፈልገው ከሁላችንም በላይ ስልጣን እንሰጠዋለን ብለዋል። ሴት ከሆነ የሚፈልገው ከቆነጃጅት ሴቶች 10 መርጠን ከዚያም በላይ እንድረዋለን። ገንዘብ ከሆነ ከሁላችንም በላይ ሀብታም እናደርገዋለን። ነገር ግን ወደዚህ መንገድ መጠራቱን ያቋርጣሉ። ያ ዓም እስማዕ ሚኒ አሉት፣ አጎቴ ሆይ አሁን ደግሞ ከእኔ ስማኝ አሉት። አጎቴ ሆይ ከእኔ ስማኝ አሁን አሉት። ቁል የብነ አኺ ያላቸው፣ የወንድሜ ልጅ ሆይ በል ንገረኝ። ለው ወضዑ الشمس في يميني والقمر في يساري على أن أترك هذا الأمر لن أتركه حتى أبلغه ما أراده الله أو أهلك دونه። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉት? አይደለም አሁን ያቀረቧቸውን ስጦታዎች አሉ፣ ፀሐይን በቀኝ እጄ ጨረቃን በግራ እጄ አምጥተው ቢያስቀምጡልኝ ይሄን አስተምሮቴን እንድተው በፍጹም አላደርገውም ማለት ነው። እያስተላለፍኩት ህይወቴ እስክታልፍ ድረስ እቀጥለዋለሁኝ። አላህ ይደርሳል ያለበት ቦታ እስኪደርስ ድረስ አላቋርጠውም በፍጹም። ንገራቸው ሂዳት። ነቢያችን ሰለላሁ ዐለይሂ ወሰለም ስልጣን የሚፈልጉ የዛን ያቋርጡት ነበር። ካስተምሮታቸው በስተጀርባ ሀብት ቢሆን ኑሮ የዛን ያቋርጡት ነበር። ካስተምሮታቸው በስተጀርባ ቆነጃጅት ሴት ማግኘት ቢሆን ኑሮ የዛን ያቋርጡት ነበር። አሁን በቃ ተስፋ ቆረጡ። የመካ ካዲያኖች በምንም ነገር አቀረብንለት፣ በቃ ሊስማማ አልቻለም። ከዚያ በኋላ ምን አደረጉ እነዚህ ሰዎች? በቃ ከዚህ በኋላ እንግዲህ አሁንስ ሙሐመድን ማዕቀብ እንጣልበት ተባለ። የምን ማዕቀብ? ማንም ሰው ከሙሐመድና ከተከታዮቹ ጋር ምንም አይነት ግብይት እንዳያደርግ፣ እንዳይገዛ፣ እንዳይሸጥ፣ እንዳይጋባ፣ እንዳይገናኝ ሁሉ ከእነርሱ ጋር። የዛኔ ሲራቡ ጊዜ ማንም ሲገዛ የሚሸጥላቸው ማንም ሳይኖር ጊዜ ተርበው ያልቃሉ በቃ በሚል መንገድ ሄዱ። ለ3 ዓመት ያክል ይህ ሆነ። በጣም እየተራቡ ሰሃቦች እየተቸገሩ በረሃብ እየሞቱ ምናምን። ከዚያም በኋላ ስደትን ያዘዙት ወደ ሀበሻ እንዲሄዱ ያሏቸው ለዚህ ነው። ይህ ሁሉ መከራ ደረሰ ምን አለ። ከዚያ በኋላ ይሄ ጦርነት በቃ ምን ወሰኑ የመካ ካህዲያኖች? ሙሐመድን በቃ እርሱና ተከታዮችን እንግደላቸው፣ ጦርነት አውጀንባቸው የሚል አወጁ። አሁን ወደ ቁርአኑ አንቀጽ ልመጣ ነው። ያም የበድር ጦርነት ተብሎ ይጠራል። ነቢያችን ሰለላሁ ዐለይሂ ወሰለም እና ሶሐቦች ገና 300 አካባቢ ናቸው። የመካ ንጉሶች እና ሹማምንቶች ጦርነት አወጁ። ሙሐመድ ከአንተና ከተከታዮች ጋር ጦርነት እናደርጋለን። ጦር ሜዳ ላይ ቀረቡ። ሲታዩ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም እና ሶሐቦች 300 ናቸው። ለዚያም ደካሞች፣ የጦር መሳሪያ ያላቸውን ደካማ ናቸው። እነዚያስ በሺዎች የሚቆጠሩ ናቸው። የጦር መሳሪያ ነፋላቸው። ንጉስ ነው የሚመራቸው። ወጣቻለር በዚህ ሁኔታ ሳለ ነብያችን ሰለላሁ ዐለይሂ ወሰለም ልክ ሲያዩ ጊዜ ያን ሁሉ ሰራዊት ጦር ሜዳ ላይ ሲያዩ በጣም ደረገጠው። በጣም ብዙ ህዝብ ነው። እነዚህ ደካማ ናቸው፣ ገና 300 ናቸው። فجاء النبي صلى الله عليه وسلم على ركبتيه በዚህ ጊዜ ነብያችን ሰለላሁ ዐለይሂ ወሰለም በጉልበታቸው ተንበረከኩ። ويدعو الله عز وجل اللهم መለመን ጀመሩ። اللهم نصرك الذي وعدتني አሉ። አምላክ ያላህ ሆይ እረዳሃለሁ ብለህ ቃል የገባህልኝን እርዳታህን ዛሬ ነው የምሻው። اللهم إن تهلك هذه العصابة لن تعبد بعد أملاك الله هوي النزي يعملوا لي سووا شنداي موتوا بينار النزي كموتوا بين أنت اللي بيجزا سو بدر الله اللي تفانوا دا جمار هنا يتناقروا يلا الله سبحانه وتعالى اللي يلمنوا يلا أو بك سونا تحتوا لجابي تحتوا سكور درس الله لمنت أو بكر صدق أبراج ونبر من هذا يا محمد إن الله منجز لك ما وعدك يكفيك على شو محمد هو يبقى عال الله ቃል ይገባልህን ይፈጽምልሃል ዛሬ እርግጠኛ ነኝ አላቸው። ነብያችን ሰለላሁ ዐለይሂ ወሰለም ወዲያው ይሄ ቁርአን አንቀጽ ወረደላቸው። ኢዝ ተስተጊሱነ ረበኩም ፈስተጃበ ለኩም
እና አሁን የወረደው ከላይ ጀምሬ ላነብላቸው ነው። አንተ የጠየቀው 12 ነው አይደለ? ከላይ ከፍ ብሎ ብስራቱን ሰጣቸው። ሙሐመድ ሆይ እርዳታን በጠየቅከኝ ጊዜ እኔ እርዳታዬን እሺ ብዬ ያው ተቀብዬሃለሁኝ፣ ለአንተም ከሰማይ 1000 የመላእክት ሰራዊቶችን ያው እልክልሃለሁኝ አሁን አላቸው። ወዲያው እነ መልአኩ ገብርኤል እነ ጅብሪል እነ ሚካኤል መጡ ተልከው ከ1000 ሰራዊት ጋር መላእክቶች። ከዚህ አላህ ስብሐነሁ ወተዓላ ያዘዛቸው ትእዛዝ ነው አሁን ያነበብኩልህ ቅድም። ወደ መላእክቶችም ባዘዝኳቸው ጊዜ ይላል ኢዝ ዩሒ ረቡከ ኢለል መላኢካ አኒ መዐኩም ፈሰቢቱ ለዚነ አመኑ፣ እኔ ጌታህም አላህ ወደ መላእክቶቼ ትእዛዝን ባስተላለፍኩ ጊዜ ይላል መላእክቶቼ ሆይ እኔ ከእናንተ ጋር ነኝ፣ ሂዱና ምድር ላይ እነዚያን ያመኑትን አጽኗቸው ብዬ አዘዝኳቸዋል። ከአንገታቸውን በላይ ቅሏቸው እያለ እየተናገረ ያለው ማለት ነው። ለመላእክቶች ነው ይህን ትእዛዝ እየሰጠ ያለው አላህ። ማንን? ሙስሊሞችን ለመግደል እና ለመጨረስ የተጋበዙ ካህዲያኖችን ሂዱና እነዚያን ግደሏቸው እያለ ለመላእክቶች አላህ ሱብሓነሁ ወተዓላ እያዘዘ ነው እንጂ ሰላማዊ የሆነን ካህዲ አይደለም። ካህዲያኖችን እንደዚህ አድርጓቸው ሲል ጊዜ ከላይ ጀምሮ እናነባዋለን። እኑ ተመልከቱ። ይህ ነቢያችን ሰለላሁ ዐለይሂ ወሰለም ከዚያ በኋላ ድል አደረጉ፣ አሸነፉ። እነዚያ ካህዲያኖች ተሸነፉ ማለት ነው። ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መላእክቶች እየመጡ ያገለግሏቸው ነበር። ልክ ለቀደምት ነቢያት መልአክ ሲላክ እንደነበር ማለት ነው። አሁን ይሄን እዚህ ጋር አንተ የጠየቀኝ 12 ነው አይደለ? መለስ ብለን ይሄንን እርዳታ እንደጠየቁት ነብዩ ሰለላሁ ዐለይሂ ወሰለም ከዚያም አላህ እንደረዳቸው መላእክት ሰራዊት 1000 ሰራዊት እንደላከላቸው ነው። እዚህ ጋር እንመልከት። ያው ምን ይላል? ከጌታችሁ እርዳታን በፈለጋችሁ ጊዜ እኔ በሺህ መላእክት ተከታዮች ሲሆኑ እረዳችኋለሁ ሲል ለእናንተ የተቀበላችሁትን አስታውሱ ይላል አላህ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እና ሰሃቦችን 1000 የመላእክት ሰራዊት ልኮ እንደረዳቸው የገለጸበት ነው። ከዚያ በኋላ ወማ ጀዐለሁ ላሁ ኢላ ቡሽራ፣ አላህም ይህንን እርዳታ ብስራትና ልቦናችሁ ሊረኩበት እንጂ ለሌላ አላደረገውም። ድልም መንሳት ከአላህ ዘንድ እንጂ ከሌላ አይደለም። አላህ አሸናፊና ጥበበኛ ነው አለ። ከዛ የጠየቀው እየቀጠለ ይመጣል። የሚገርማችሁ ከጽናት አላህ እንዴት የሚገርም ጽናት እንደሰጣቸው እዚህ ጋር ትረዳላችሁ። ጦር ሜዳ ላይ ጠላት ሊዋጋችሁ ከፊታችሁ ቆሙ፣ ምንም ሳይመስላችሁ ቀርታችሁ እንቅልፍ ቢመጣችሁ ምን ትላላችሁ? ያ ጀማዓ ወላሂ ምን ያክል ጽናት እንደለቀቀባቸው አላህ ለሰሃቦች። አንተ ጦር ሜዳ ላይ ጠላት ሊዋጋህ መጥቶ ሰይፉን መዞ እየጠበቀ ተርበተበታለህ አይደል? ትጨነቃለህ። የሚገርም ግን እዚህ ጋር ሰሃቦች ጭራሽ እንቅልፍ ሁሉ ነው የመጣቸው። አላህ የሚገርም ጽናት ለቀቀባቸው። ያው ከእነርሱ በሆነው ጸጥታ በጦር ግንባር በእንቅልፍ በሸፈናችሁ፣ ውሃንም በእርሱ ሊያጠራችሁ፣ የሰይጣንንም ጉትጎታ ከእናንተ ሊያስወግድላችሁ፣ ልቦናችሁንም በትዕግስት ሊያጠነክርላችሁ፣ በእርሱም ጫማዎችን በአሸዋው ላይ ሊያደላድላችሁ በእናንተ ላይ ከሰማይ ባወረደው ጊዜ አስታውሱ ይላል አላህ ሱብሓነሁ ወተዓላ። ጽናትንና እርጋታን ከሰማይ አወረድኩላችሁ እያለ ለነቢ ሰለላሁ ዐለይሂ ወሰለም እና ለሰሃቦች እየገለጸላቸው ነው። ከዚያ አሁን የጠየቀው ያው እነዚህ ጋር ለመላእክቶች የተሰጠ ትእዛዝ ነው። ይሄ ደግሞ ቁጥር 12 ላይ ምን ይላል? ጌታህም ወደ መላእክቱ እኔ በእርዳታዬ ከእናንተ ጋር ነኝና እነዚያን ያመኑትን አጽናኑ፣ በእነዚያም በካዱት ልቦች ውስጥ ፍርሃትን በእርግጥ እጥላለሁ አለ አላህ ሱብሓነሁ ወተዓላ። ከሃዲያኖች ልቦና ውስጥ ፍርሃትን እንደሚለቅባቸው እየገለጸ ነው። ይህ ከእርዳታው መካከል አንደኛው ነው። አማኞችን ሊያጠቁና ሊገድሉ የመጡ አካሎች ናቸው። ግፍና በደል ሊሰሩ ላይ ያሉ ናቸው። በእነዚያ ላይ ሽብርን ለቀቅባቸው፣ በልባቸው ውስጥ ፍርሃትን። ከዚያ መላእክቶችን ምን አላቸው? ከአንገቶችም በላይ ራሶችን ምቱ አላቸው። የካህዲያኖችን ማለት ነው። ለምን? አማኞችን መጥተው ሊጨርሱ ሊገድሉ ተነስተዋልና። ታቸዋል አይደል? ከእነርሱም የቅርንጫፎችን መለያ ሁሉን ምቱ ሲል ያወረደውን አስታውስ እያለ አላህ ሱብሓነሁ ወተዓላ ይናገራል። እና ይህ ነው እና አማኞችን እንዋጋለን ስላሉ ከሃዲያኖች ለመላእክቶች የተሰጠ ትእዛዝ ነው ይሄ። እነዚህ መላእክቶች ደግሞ የመጡት ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አምላክ አላህ ሱብሓነሁ ወተዓላን እርዳታ በጠየቁበት መሰረት ነው። አምላክ ያላህ ሆይ እንደምትረዳኝ ቃል ገብተህልኛል እርዳኝ ብለው ለመኑት። ያውና እርዳታ በጠየቀኝ ጊዜ እኔም ያንን እሺ ያልኩህ 1000 ሰራዊት መላእክትን ላኩልህ እያለ አላህ ሱብሓነሁ ወተዓላ የገለጸበት ነው ማለት ነው። ይሄን ይመስላል ብሩክ። እሺ በጣም ነው የማመሰግነው። አይ ብሩክ እሺ አንበሳ ቢኖሬ በሰጠሁ ደስ ባለኝ። ችግር የለውም። እኛ ከአላህ ዘንድ ነው ምንዳን የምናገኘው። አላህ በቁርአን ላይ ምንድነው ወማ አስአሉኩም ዐለይሂ ሚን አጅር ኢን አጅሪየ ኢላ ዐላ ረቢል ዓለሚን ይሉናል ነቢያቶች። እኛ በምናስተምራቸው ትምህርት ክፍያን አንፈልግም ከእናንተ ይሉ ነበር ነቢያቶች። ምንዳችን ግን ከዓለማቱ ጌታ ከአላህ ነው ይሉ ነበር። ቁል ላ አስአሉኩም ዐለይሂ አጅራ፣ ሙሐመድ ሆይ አንተም እንዲሁ እኔ በዚህ ትምህርት ላይ ክፍያን አልጠይቃችሁም በላቸው ለህዝቦች ይላል። ወአነ ከዛሊከ አቁሉ ለኩም ዐላ ጠሪቀቲል አንቢያኢ ወልሙርሰሊን፣ እኔም ልክ እንደ ነቢያቶች በዚህ ነገር ላይ ከአላህ ዘንድ እንጂ ከእናንተ ምንም ነገር አንፈልግም እንላለን። አመሰግናለሁ ብሩክ። እሺ ሌላ ጥያቄ ካለ መጠየቅ ትችላለህ።
ሌሎች ጥያቄ ያላችሁ? ስም እንዴት ይታያል በእስልምና? ምን አልከኝ? ስም ችግር የለም ብሩክ የሚለው ችግር የለም። ዋናው እምነቱ ነው እንጂ ችግር የለም ስሙ። እምነቱ ነው እንጂ ዋና ችግር የለም። እሺ በጣም ነው የማመሰግነው። ነገም እንዳትረሳኝ እገባለሁ። ችግር የለም። ደስ ባለ ጊዜ መጠየቅ ትችላለህ። እሺ